ታብይ ነው ምናልባት መምህር አቡ ሃይደር ምናልባት ካሜራዎትን በጎን አርጉልኝ በጎን ካላረጉት ላይቀበሉት ይችላል በጎን ካሜራውን ካላረጉት አይቀበሉትም ስለዚህ ካሜራውን በጎን ቢያረጉት ጥሩ ነው ስለዚህ ልክ እንደገቡልኝ ያስገባል ያስወጣቸዋል አስገባቸዋል ያስወጣቸዋል አንዳንድ ጊዜ እንደዚህ ይሆናል ያስገባቸው ነው አዲንግ ይያለኝ ነው ያገብተዋል እንኳን ደህና መጡ እንኳን ደህና ቆየኸኝ ወንጌላዊ ተክሉ እግዚአብሔር ይመስገን ያው እግዚአብሔር ፈቅዶ ተገናኝተናል ትንሽ ስትራግል አረገ ላስገባውት ስል እንዴ ያው ቴክኖሎጂ እንግዲህ አንዳንዴ እንደዚህ ነው ምንም ችግር የለውም ዋናው ነገር አላህ የፈቀደው ነው የሚሆነው እውነት ነው ስለዚህ እግዚአብሔር እናመሰግናለን ምናልባት ውስጥ መስመር ያሉትን ሰላም ብለን መጀመር አለብን በያስባለው እንግዲህ የእስልምና እምነት ተከታዮች እንደገና ደግሞ የክርስትና እምነት ተከታዮች መስመር ውስጥ ስላሉ እርሶም እንግዲህ ባሎት ነገር ሰላም እንዲሏቸው ጋብዛለሁ ከዛኔ ሰላምልና ወደ ቀጣዩ ነገር እንሄዳለን መድረኩ የሁለታችንም ነው ምንም እኔ ጋር ቢሆንም ላይቭ እኩል የመናገር እንትን አለን ማለት ነው ስለዚህ ሰላም ማለት ይችላሉ مرحبا በቀድማ ያው السلام عليكم ورحمة الله وبركاته يا الله ሰላምና እዝነት እንዲሁም በረከቱ ከሁላችሁም ጋር ይሁን አላህ ይህንን ውይይታችንን እውነትን የምንረዳበትና ከልባችን እውነትን የምንቀበልበት ያድርግልን በአንደበታችን ሐቅን እንጂ ሐሰትን እንዳንናገር የሰይጣንና የስሜትን ጉትጎታ አላህ ያርቀልን በተጨማሪ ይህንን ፕሮግራም ወይም ደግሞ ይህንን ውይይት የምትከታተሉ ወንድምና እህቶች በተቻለ መጠን ከስድብ ሃይማኖትን ከመዝለፍ ራሳችንን ገታ አድርገን ትምህርቱ ላይ ብቻ ፎከስ ብናደርግ ጥሩ ነው ዓላማው ለመግባባት ነው እውነትን ለመያዝ ነው የተሳሳቱ አመለካከቶችንም አላህ ከፈቀደ ለማረም ነው የሰው ልብኛ መያዝ አንችልም አላህ ነው የሚያስተካክለው ነገር ግን የገባንን እውነት መናገር ግዳጃችን ስለሆነ ነው ለመከራከር ወይም አንደኛው በሌላው ላይ የበላይ ሆኖ ለመታየትና አሸናፊነትን ስሜት ለመላበስ ሳይሆን እውነትን ለመያዝ ስለሆነ ያው ብዙም ሰዓት አልፈጅባችሁም የመጣንበት ዓላማ ይሄ መሆኑን ተረድታችሁ እናንተም በጽሞና በመከታተል እንድታግዙን ነው አመሰግናለሁ ያው እኔም ከመምህሩ ጋር አስማማለሁ ከመምህር አቡበከር ጋር አስማማለሁ ምክንያቱም የምናወራው እሳቸውም እኔ ጋር ነው እውነት ያለው ይሄ እውነት ነው ብሎ አስቀምጠው እኔም ይሄ ነው እውነት ብዬ አስቀምጬ እንግዲህ እናንተ የቱ ነው ትክክል የሚለውን ራሳችሁ ህሊና አላችሁ አመዛዝናችሁ ለመውሰድ ነው እንጂ እንደተባለው እኔ ለማሸነፍ እሳቸው ለማሸነፍ የተደረገ ሪሲሊንግ ወይንም የቦክስ ውድድር አይደለም እውነትን የመነጋገር ስለሆነ ስለዚህ ሁላችሁም ውስጥ መስመር ያላችሁ ፕሊዝ ምንም አይነት ነገር ከኛ ከምናወራው ነገር ውጪ ሌላ ነገር እያወራችሁ ወደ ሌላ ርዕስ ባትገቡ እኔም በጣም ደስ ይለኛል ምክንያቱም ተከባበሩ ክርስቲያኖችም ሙስሊም ማህበረሰቦችም በመትችሉት መጠን ለምትናገሩት ነገር ተጠንቅቃችሁ ምናልባት እኛ ሁለታችን በመናወራው ላይ ሐሳብም ካላችሁ በስነ ስርዓት ሐሳባችሁን መግለጥ ትችላላችሁ ዛሬ የምንወያይበት ሐሳብ ያው ከዚህ በፊት እኔ ከአንድ ሰው ጋር ኢንተርቪው ሳረግ አንድ ነገር ተናግሬ ነበር ያው ቁርአን ከመጽሐፍ ቅዱስ ወስዷል የሚል ሐሳብ አንስቼ ነበር እና መምህሩ ደግሞ ምን ላይ ሰጥተው ነበር ነው በፍጹም ቁርአን ከመጽሐፍ ቅዱስ አልወሰደም እና በዚህ ጉዳይ ላይ ማውራት አለብን በሚል ሁለታችንም ተነጋግረን ተስማምተን ነው ይሄንን ፕሮግራም አብረን ያዘጋጀነው ስለዚህ የሁለታችንም ፕሮግራም ነው እሳቸው እንግዲህ እኔ ወስዷል በሚል መረጃ አለኝ ብዬ አቀርባለሁ እሳቸውም ደግሞ አልወሰደም ብለው የራሳቸውን መረጃ ያቀርባሉ ከዛ በኋላ ያለውን ነገር እንግዲህ ለእናንተ ነው የምንተው ማለት ነው አልተሳሳትኩም አይ ቲንክ ያው አጠቃላይ ሐሳቡ በሱ ዙሪያ ስለሆነ ምንም ስህተት የሚባል ነገር የለም እኔ የእስልምና ሃይማኖት መምህር ሳይሆን ተማሪ ነኝ ኦኬ ዋናው ነገር ከአንደበታችን በሚወጣው ቃል ነው እንግዲህ ጀጅ የምንደረገው እና ወደ ውይይቱ ቀጥታ እንግባ እሺ ምንም ችግር የለውም እንግዲህ አቡ ሃይደር በየጠራውታለሁ ማለት ነው አቡ ሃይደር ማለት ይችላልው ማለት ነው ይፈቀድልኛል ስለዚህ እንዳሉትም ሁላችንም ተማሪ ነን ኤኒዌይ አስተማሪ የለም ሁሉም ተማሪ ነው እንግዲህ ጨርሶ የሚያውቅ እግዚአብሔር ብቻ ነው ስለዚህ ሁላችን እየተማረን እንሄድነን ዕውቀት መቼም ማልቀም መጽሐፍ ቅዱስም ተከፍሎ ነው ከዕውቀት የምናቀው ብሏል ስለዚህ ዕውቀት አውቆ የጨረሰ አንድ የሰራዊት አምላክ እግዚአብሔር ብቻ ነው ብዬ ያምናለሁ የገባችሁትን እኔም ሰላም እላችኋለሁ እግዚአብሔር ይባርካችሁ ሁላችሁም የገባችሁትን ሙስሊሞችን ክርስቲያኖችን እግዚአብሔር ይባርካችሁ የተወደደ ጊዜ ኖረናል ብዬ አምናለሁ
እግዚአብሔር በመካከላችን ደግሞ የሰላምን ቃል እንድንነጋገር አቅም ይሰጠናል። እንግዲህ እግዚአብሔር ቢፈቅድ እንግዲህ ውይይታችን በሰላም ያልቃል ብዬ ተስፋ አደርጋለሁ። ጸልያለሁም እግዚአብሔር እንደዛ እንዲያደርግ ደግሞ ይሆናል። እንግዲህ ወደ ውይይታችን እንምጣ። ያው የመነሻ ሐሳብ ከኔ ነው የሚመጣው። ስለዚህ ከዛ እኔ ከተናገርኩ በኋላ እሳቸው ተቃውሞ ሐሳብ ያቀርባሉ። ከዛ በኋላ እሳቸው ባቀረቡት ተቃውሞ ሐሳብ እኔም ደግሞ የተቃውሞ ሐሳብ ካለኝ ያንን አቀርባለሁ። መጨረሻ ላይ ሰመራይዝድ አድርገን እንጨርሳለን ማለት ነው። እኔ እንግዲህ እያልኩ ያለው ቁርአን ከመጽሐፍ ቅዱስ ወስዷል የሚል ነው። ወስዷል እንደውም ኮርጇል ወይንም ወስዷል። እኔ ወስዷል የሚለውን ትንሽ እሱን አማርኛ ብጠቀም ደስ ይለኛልና ወስዷል በሚል ማለት ነው። ወስዷል ያልኩበት ምክንያት አለኝ። ወስዷል የሚለው ቃል ሙሉ ለሙሉ ላይሆን ይችላል። ወሰደ የሚለው ነገር ሙሉ ለሙሉም ወሰደ ሊሆን ይችላል፣ በከፊል ወሰደ፣ ጥቂት ወሰደ ሊሆን ይችላል። እኔ እንደሚገባኝ ቁርአን ከመጽሐፍ ቅዱስ ብዙ ቃሎችን ወስዷል ብዬ ነው የማምነው። ሙሉ ለሙሉ ወስዷል ብዬ አላምንም። ምክንያቱም ሙሉ ለሙሉ ከወሰደ ቁርአን ሳይሆን ቁርአን ራሱ መጽሐፍ ቅዱስ ነው ማለት ነው። ስለዚህ እኔ አላምንም፣ ሁሉንም ወሰደ አልልም። ግን የወሰዳቸው ብዙ ነገሮች አሉ ብዬ ነው ዛሬ የምከራከረውና በዚህ በመረጃ እነዚህ ነገሮች ለማቅረብ እሞክራለሁ ማለት ነው። በመጀመሪያ ይሄን ከመናገሬ በፊት መጽሐፍ ቅዱስ ነው መጀመሪያ ወይንስ ቁርአን ነው መጀመሪያ የሚለውን በቁርአን ዙሪያና በመጽሐፍ ቅዱስ ዙሪያ አይደለም የምናወራው፣ ግን ወሰደ የሚለውን ነገር እንዲያብራራልኝ ብዬ ነው መጀመሪያ ቁርአን ነው ወይንስ መጽሐፍ ቅዱስ የሚለውን ልናገር ያሰብኩትና ስለዚህ መጽሐፍ ቅዱስ መጀመሪያ ከሆነ እንግዲህ መጀመሪያ ያለው ኋላ ካለው ሊወስድ አይችልም፣ ኋላ ያለው ከመጀመሪያው ነው የሚወስደው የሚለውን ለማብራራት እንጂ ከታይትሌ ለመውጣት አይደለም። ስለዚህ መጽሐፍ ቅዱስ ነው መጀመሪያ ወይንስ ቁርአን ነው መጀመሪያ ለሚለው የኔ ያለኝ ኢንፎርሜሽን ያለኝ መረዳት መጽሐፌንም ሳነበው ቁርአንንም ሳነብ የሚነግረኝ መጽሐፍ ቅዱስ መጀመሪያ እንደሆነ ነው የማየው። ስለዚህ አንድ ቃል ላንብብ ማለት ከቁርአን ላይ ነው ማነበው። ደስ የሚለው ቁርአንን ሳነብ ብዙ የመጽሐፍ ቅዱስን ቃል ስላነበው ለኔ ኢንተረስቲንግ ነበር። ምክንያቱም የማላቀውን ነገር አልነበረም በአብዛኛው ማነበውና አንዳንድ የእግዚአብሔር ቃሎች ውስጡን ስላየው በጣም ደስ ብሎኝ ነበር ሳነበው የነበረውና ያው ዳውንሎድ ያደረኩት የአማርኛውን ነው። የአማርኛውን አነባለሁ ማለት ነው። እንዲህ ይላል ቁርአን ወይንም ያው ቁርአን በተለያየ ስም የተጠራ ነው። ምዕራፎቹ ራሳቸው ስም አላቸው። እኔ ግን ቁርአን ብዬ ብጠራው አይ ቲንክ ከኔ ጋር ተስማማላችሁ ብዬ አስባለሁ። ቁርአን ልበለው። ቁርአን 3:84 ወይንም ሱራ የሚለው ነው። በይስሐቅ በያዕቆብ በነገዶችም ላይ በተወረደው ለሙሳ ለኢሳ ለነቢያት ሁሉ ከጌታችን በተሰጠው አመንን ከነርሱ መካከል አንድም አንለይም፣ እኛ ለነሱ ታዛዦች ነን በል የሚል ቃል አለ። ስለዚህ ይሄንን ከአማርኛ ቁርአን ዳውንሎድ ካረኩት ነው ያነበብኩት። ስለዚህ ይሄ ቃል እንደሚያሳየን በይስሐቅ በያዕቆብ በነገዶች ላይ በተወረደው እዚህ ጋር መጽሐፍ ቅዱስ ከእግዚአብሔር እንደወረደ ይሄ መጽሐፍ ይነግረናል። ይሄ ክፍል ይነግረናል ማለት አንደኛ ኤንጅል የምንለው እኛ ወይንም ወንጌል የምንለው ማለት ነው። እንደገና ደግሞ ቶራ የሚሉት እነሱ ደግሞ ያው እነሱም ቶራ ነው የሚሉት። እኔ ሳነበው እንደዛ ነው። ቶራ ወይንም የሙሴ ህግ ማለት ነው፣ አምስቱ ህግ። ሌላው ደግሞ የነቢያት የሚል አንብቤ ያለው በነቢያትም እንደሚያምኑ ያሳያል። ስለዚህ ቁርአን እዚህ ጋር የሚያሳየን ምንድነው መጽሐፍ ቅዱስ ከእግዚአብሔር የወረደ እንደሆነ አስረግጦ ነው የሚነግረን። ስለዚህ በጣም ደስ ብሎኛል ይሄ ምክንያቱም በቁርአን የተረጋገጠ ስለሆነ ማለት ነው። ቀጥሎ ያለው ቃል ነው አሁን ለምናገረው ነገር የሚረዳኝ ማለት ነው። አሁን ለተነሳንበት ርዕስ የሚረዳኝ አሁን ያለው የቁርአን ክፍል ነው። ቁርአን 10:37 ላይ ቁርአን 10:37 ሶሪ ይቅርታ ያ ቁርአን 10:37 ማለት ነው። እንዲህ ይላል ይህም ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም፣ ግን ያንን ከእርሱ በፊት ያለውን መጽሐፍ የሚያስረግጥና በመጽሐፍ ውስጥ ያለውን የሚዘረዝር በእርሱ ጥርጣሬ የሌለበት ሲሆን ከዓለማት ጌታ የወረደ ነው ይላል። ስለዚህ ይሄ ቁርአን የወረደበት ዋናው ምክንያት እዚህ ጋር የሚነግረን መጽሐፍ ቅዱስን ለማረጋገጥ ነው ይላል። እንግዲህ እኔ እንደሚገባኝ ማረጋገጥ ማለት አሁን እኔ የሆነ ነገር ባስብ ያ ነገር አረጋገጠልኝ ማለት ያንተ ልክ ነው ያስከው ነገር ትክክል ነው ማለት ነው። እኔ ማስረገጥ ብዬ የምለውና የሚያስረግጥ ነው ብሎ ይነግረኛል። ስለዚህ የሚያስረግጥ ነው። ኦኬ ቁርአን መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ የሚያስረግጥ ነው።
የሚያስረግጥ መሆኑ ከላይ ያነበብኩትን ቃል ያሳየናል። በኋላ ደግሞ እንደሚያስረግጥም ለመናገር ሞክራለሁ። የሚዘረዝርም ነው ይላል። እንግዲህ የሚዘረዝር ነው ካለ ቁርአን ውስጥ ያሉ ቃሎች መጽሐፍ ቅዱስን የሚዘረዝሩ ናቸው ማለት ነው። በኋላ እሱን አንዳንድ ጥቅሶችን እሰጣቸዋለሁ። በኋላ እሳቸውም የተቃውሞ ሐሳብ መስጠት ይችላሉ። ካነበብኩት ነው አሁን ይሄንን የምነግራችሁ ማለት ነው። ከቁርአን ሐሳብ ውስጥ አውጥቼ ነው ይሄንን የምነግራችሁ። ስለዚህ ከዚህ የምንረዳው እንግዲህ ቁርአን መጀመሪያ ላይ ካያችሁ ኢሳቅ፣ ያዕቆብ እነዚህ የሚባሉት ራሱ መጽሐፍ ቅዱስ ላይ ያሉ ስሞች ናቸው እየዘረዘረልን ያለ። ከመጽሐፍ ቅዱስ አውጥቶ ነው የያዕቆብ፣ የኢሳቅ፣ የሙሴ፣ የኢሳ መጽሐፍ እያለ ከነገረን አሁን ይሄ መጽሐፍ እየዘረዘረልን ያለው መጽሐፍ ቅዱስ ላይ ያለውን ቃል ነው ማለት። ከዚህ አንፃር ቁርአን መጽሐፍ ቅዱስን አልነካም ማለት አይ ቲንክ ከራሱ ከቁርአን ጋር አይ ቲንክ የሚያጋጨን ይመስለኛል። ስለዚህ ይሄንን ማለት ፈልጋለሁ። ሌሎች ቁርአንና መጽሐፍ ቅዱስ ላይ የሚመሳሰሉ ቃሎች አንዳንድ ነገር ልነግራችሁ ፈልጋለሁ። ለምሳሌ ቁርአን 2:60 እና ዘጸአት 17:6 ተመሳሳይ ናቸው። እንደገና ቁርአን 4:45 እና ዘጸአት 21 ከ23 እስከ 25 አንድ አይነት ናቸው። ወስዷል እምላችሁ ለዛ ነው። ቁርአን 5:45 ዘጸአት 21 ከ23 እስከ 25 አይን ለአይን የሚለው ቃል ነው። እንደገና ቁርአን 6:146 ዘሌዋውያን 7 ከ3 እስከ 6 23 እንደገና ምዕራፍ 11 ከቁጥር 3 እስከ 6 ይሄንን ቃል ያሳየናል ተመሳሳይ እንደሆኑ። ምዕራፍ 7 ቁርአን ምዕራፍ 7 ቁጥር 40 ማቴዎስ 14:24 ማርቆስ 10:25 ሉቃስ 18:25 ይሄ ደግሞ በግመል በመርፌ ቀዳዳ ብትገባ ይቀላታል የሚለው ቃል ነው። እንደገና ቁርአን 2:7 ኢሳይያስ 6:9 እስከ 10 ማርቆስ 8 ከ17 እስከ 18 ቁርአን 8 ከ17 እስከ 18 ሐዋርያት 28 ከ26 እስከ 27 ቁርአን 21 105 መዝሙር 25 ከቁጥር 12 እስከ 13 37 ምዕራፍ 37 ቁጥር 11 የመጨረሻው ቁርአን 22 ቁጥር 47 ወይንም ምዕራፍ 7 ቁጥር 4 እስከ 7 ሁለተኛ ጴጥሮስ 3 ከ8 እስከ 9 እነዚህ ቃሎች ሁሉ ከመጽሐፍ ቅዱስ ከብሉይ ኪዳንም እንዳልኩት ከቶራ ወይንም ከሙሴ ሕግ ከአምስቱ ቶራ መጽሐፎች የተወሰደና ከኛ መጽሐፍ ጋራ የሚመሳሰሉትን ነው አሁን ዘርዝሬ ያስቀመጥኩላችሁ። ስለዚህ አሁን ቁርአን ከመጽሐፍ ቅዱስ አልወሰደም ካልን እነዚህ ቃሎች እንዴት ብለው ቁርአን ውስጥ ገቡ? የመጽሐፍ ቅዱስ ቃሎች ስለሆኑ እነዚህ እንዴት ብለው ሊገቡ ቻሉ? በእኔ ድምዳሜ አሁን የምለው ነገር ቁርአን ከመጽሐፍ ቅዱስ ስለመወሰዱ እንግዲህ ለዚህ ሁሉ ህዝብ ይሄው ማስረጃዬን አቀርቤያለሁ። ከዚህ በኋላ የእርሶን የተቃውሞ ሐሳብ መስማት እቀጥላለሁ ማለት ነው። እኔ ጨርሻለሁ። እንግዲህ አይ ቲንክ ግልጽ መሰለኛል። በጣም ግልጽ ነው። ብትቀጥል ራሱ ደስ ይለኝ ነበር ጨመር ብታደርገው። አይ ነው ያው ያቁታል፣ ሌሎችም አሉ። እንደው ዝም ብዬ ላላደክመው ብዬ ነው ሰውን። ያ ምንም ችግር የለውም። ለእውነት ጉዳይ መድከም አላህ ዘንድ ዋጋ ነው ያለው፣ ኪሳራ አይደለም። ገባኝ። መርሐባ። እንግዲህ ቢስሚላሂር ረህማኒር ረሂም በአላህ ስም እጅግ በጣም ሩህሩህ እጅግ በጣም አዛኝ በሆነው እርጉምና ከአላህ እዝነት ከተባረረው ሸይጣን በአላህ እንጠበቃለን። ወደ ርዕሳችን ቀጥታ ስገባ ቅዱስ ቁርአን ከመጽሐፍ ቅዱስ ምንም የቀዳው የወሰደው የኮረጀው ነገር የለም ነው። እንደውም ከዚህ በፊት በአንድ ኮመንት ላይ አንተ እንደሰጠኸው 70% የሚሆነው የመጽሐፍ ቅዱስ ሐሳብ የቅዱስ ቁርአን ሐሳብ ከመጽሐፍ ቅዱስ የተወሰደ ነው ብለሃል። እኔ ደግሞ የምልህ አይደለም 70%፣ 1% የሚሆን ከመጽሐፍ ቅዱስ ውስጥ የተወሰደ ነገር የለም። እንደ ማስረጃ ብለህ ያቀረብካቸውን አንቀጾች መለስ ብለህ ካያቸው ከርዕሳችን ጋር የሚገናኙ አይደሉም። በሱራ 384 ላይ አንቀጹ የሚናገረው በነቢያት ማመን እንዳለብን እንዲሁም ለነቢያት በተሰጠው ራእይ መለኮታዊ መጽሐፍት ማመን እንደሚጠበቅብን የሚናገር አንቀጽ ነው። ውይይታችን ቅዱስ ቁርአን በቀደምት ነቢያትና መለኮታዊ መጽሐፍት ማመንን ያበረታታል ወይስ አያበረታታም ቢሆን ኖሮ ማስረጃህ በቦታው ነው፣ ትክክል ነው ይባላል። ምክንያቱም ያነሳኸው ጥቅስ በነብዩ መሐመድ ነብይነት ብቻ ሳይሆን በቀደምት ነቢያትም ነብይነት፣ በቅዱስ ቁርአን አምላካዊ ቃልነት ብቻ ሳይሆን አላህ ከዚህ በፊት በቅዱስ ቁርአን አምላካዊ ቃልነት ብቻ ሳይሆን አላህ ከዚህ በፊትም ባወረዳቸው ቀደምት መለኮታዊ መጽሐፍት ማመን እንደሚገባን ይናገራል ማለት ይቻላል። እኔ ጋር የፓውዝ ምልክት እያሳየኝ ስለሆነ ነው ይቅርታ። የተነሳው ጥያቄ ምንድነው? ቅዱስ ቁርአን ከመጽሐፍ ቅዱስ ወስዷል ወይስ አልወሰደም ነው እንጂ
ቅዱስ ቁርአን በነቢያት ማመን ወይም በቀደምት መለኮታዊ መጽሐፍት ማመንን እንዴት ያበረታታል ወይም እንዴት ያየዋል አይደለም። ስለዚህ ሱራ 384 ከሄድነው ጋራ በፍጹም አይገናኝም ማለት ነው። ሱራ 1074 ላይም እንደዚሁ ማን ነው 1037 ላይ አረጋጋጭ አስረጋጭ ሳይሆን አረጋጋጭ የሚለው ወርድ ላይ ፎከስ አድርገህም የሰጠኸው ሐሳብ ከመጀመሪያው አይለይም። ይህ ቁርአን ከአላህ ሌላ ከሆነ ፍጡር የተቀጠፈ ሊሆን አይገባውም ብሎ ራሱ አንቀጹ ሲጀምር ከመጽሐፍ ቅዱስ የወጣ ሳይሆን ከየት የመጣ መሆኑን ይናገራል። ከጌታ አላህ ዘንድ ነው። ከሱ ውጪ የማንም ሊሆን አይገባውም ማለት ይልቁኑ አለቀጠለና የተቀጠፈ ከመሆን ይልቅ ከሱ በፊት ያሉትን ቀደምት መለኮታዊ መጽሐፍት የሚያረጋግጥና በውስጣቸው ያለውንም የሚዘረዝር ነው ያለው። የሚዘረዝረው ማን ነው? ቁርአን ነው። እየወሰደ አይደለም። ከመጽሐፍ ቅዱስማ ወስዶ ከሆነ ዘረዘረ አይባልም። ያንኑ ኮፒ ግልባጩን ነው ያመጣው ነው። ስለ ቀደምት መለኮታዊ መጽሐፍት መዘርዘር ማለት ደግሞ እውነታውን መናገር ብቻ ሳይሆን በዚህ ሂደት የተከሰቱ ስህተቶችንም ትክክል ያልሆኑትንም አብሮ ማረም ነው። ቁርአን አረጋጋጭ ብቻ ሳይሆን ተቆጣጣሪም ጭምር ነው። ምዕራፍ 5 ሱረቱል ማኢዳ ቁጥር 48 ላይ ወደ አንተም መጽሐፉን ከበፊቱ ላለው መጽሐፍ አረጋጋጭና በርሱ ላይ ተጠባባቂም ሲሆን አወረድን ይላል። ቁርአን ማረጋጋጥ ሚናም ብቻ ሳይሆን መጠባበቅንም ጭምር ነው የያዘው። ስለዚህ 1037 አሁንም ቀደምት መለኮታዊ መጽሐፍቶች መኖራቸውን ይመሰክራል እንጂ ቅዱስ ቁርአን በውስጡ የሰፈረው ሐሳብ ከዛ ተወስዷል የሚልን አመለካከት አያሲዝም። ኦኬ በሶስተኛ ደረጃ የነቢያትን ስም ማቀፉ ብለሃል። የነቢያትን ስም ማቀፉ ከመጽሐፍ ቅዱስ እንደተወሰደ አያሳይም። ከአላህ ዘንድ እንደመጣ ነው የሚያሳየው። እንዴት የሚባል ከሆነ ከመጽሐፍ ቅዱስ እየወሰደ እነ ያዕቆብን የመሳሰሉትንማ ቢገልጽ ኖሮ መጽሐፍ ቅዱስን ባልተቃረነው ነበር። አብዛኛዎቹ መጽሐፍ ቅዱስ ነብይ መሆናቸውን ያልመሰከረላቸው ነው ቁርአን በነብይነት የሚገልጻቸው። ለምሳሌ ከመጀመሪያው አባታችን ብንነሳ አደምን በነብይነት ይገልጸዋል። ኢድሪስ ወይም ሄኖክን በነብይነት ይገልጸዋል። ኖህን በነብይነት ይገልጸዋል። መጽሐፍ ቅዱስ ለነዚህ ለሶስቱ የትም ቦታ የነብይነት ምስክርነትን አይሰጥም። ቢኮርጅ ኖሮ ከዛ ቢወስድና ቢቀዳ ኖሮ ቁርአን ነብይ ብሎ የሚያስተዋውቀን እነማንን ይሆን ነበር? መጽሐፍ ቅዱስ ራሱ ነብይ ናቸው ብሎ የመሰከረላቸውን ነብይ ሲላቸው በተቃራኒው ዝም ያለውን ዝም ይል ነበር። ነገር ግን ከመጽሐፉ ተቃራኒ በሆነ መልኩ መጽሐፍ ቅዱስ የነብይነትና የመልእክተኝነትን ማዕረግ ያልሰጣቸውን ነብይና መልእክተኛ መሆናቸውን ይገልጻል። በተቃራኒው ባይብል ነብይ ያላቸውን ደግሞ ቅዱስ ቁርአን በዝምታ ያልፋል። እንደ ዲቦራ አይነቷ ማለት ነው። ስለዚህ የነቢያትን ስም መያዙ ሙሳ ወይም ሃሩን፣ ዳውድ፣ ሱለይማን ማለቱ ከመጽሐፍ ቅዱስ ተኮረጀ ለማለት በፍጹም አያስችልም። ቢያንስ የምንነጋገረው ክርስትናም ሆነ እስልምና ቢሊዮኖች የሚከተሉት እምነት ከሆነ ጥንቃቄ ልናደርግ ይገባል። ምክንያቱም አሁን የወንጌላዊ ተክሉና የኡስታዝ አቡ ሃይደርን የግል አስተሳሰብ አይደለም ጀጅ እያደረገን ያለ ነው። ዓለም ላይ ቢሊዮኖች የሚከተሉትን እምነት ነው ጀጅ የምናደርገው። ከፍተኛ ጥንቃቄ ያስፈልጋል። ተወስዷል፣ ተቀርቷል ወይም ተኮርጇል ስንል ሪል መሆን ስላለበት ነው። ሌላው በአራተኛ ደረጃ ጥቅስ ብቻ ነው ያቀረብከው። ምላሽ ለመስጠት አያመችም። ውይይት ከሆነ ምን መሰለህ ማድረግ ያለብን ሱራ 260 ዘጸአት 4:14 እያልክ ከመጥቀስ ሱራው ላይ ያለው ይነበባል በቁርአኑ፣ ዘጸአት ላይ የተባለውም ከፍቶ ይታያል። ከዛ ምን ያህል ይስማማሉ ምን ያህል አንድ ናቸው የሚለውን ነው ማየት ያለብን። ጥቅሱ ብቻ በራሱ መቅረቡ ሱራ 260 ወይም ሱራ 4:40 እየተባለ ዘጸአት ብሎ መጥቀሱ ተኮረጀ ለማለት እንደ ማስረጃ አይሆንም። ይሄ አንተን ሐሳብ ትክክል አለመሆኑን ለመግለጽ ነው። እንግዲህ አንድ ብቻ ላንብብሎት፣ አንድ ብቻ ማለት ለማንበብ ብቻ አንድ ላንብብሎት። አሁን ለምሳሌ ቁርአን 20:11 ላይ ሙሴን በቁጥቋጦ መሃል ጠራው ይላል። ስሙን ጠርቶ ሙሴ ሙሴ ያለው ይላል። ይሄን ቃል ዘጸአት ላይ እናገኘዋለን። the same thing ሙሴ ሙሴ ብሎ ጠርቶት እስኪ የቁርአን ሙሴ ብሎ ጫማህን አውልቅ ብሎታል። ጫማህን አውልቅ ብሎታል። እኛም መጽሐፍ ቅዱስ ላይ ዘጸአት ላይ እንዲሁ ጫማህን አውልቅ ብሎታል። ስለዚህ እሱን ማለት ነው። አሁን እኔ ለማንበብ ምንድነው አውጽፌዋለሁ ሳነብ እንትን እንዳይል ብዬ ነው። ብዙ ቁጥሮች ስለሆኑ ማንበቡ ብዙ እንትን እንዳልል ታይም እንዳልፈጅ በሚል ነው። ግን አሁን ይሄው ጠቀስኩሎት እንደው ምሳሌ ማለት ነው። ሌላውንም አንብብልኝ ካሉ ላነብ ይችላሉ። ለጊዜ ነው። ቁርአን 20:11 ላይ ያው ስለ ሙሴና ከ20:12ን ማንበብ ይችላሉ። ጨርሶ ማንበብ ይቻላል።
እሱ የሚያወራው ሙሴ ሙሴ ብሎ እንደጠራው ነው። እኛም መጽሐፍ ቅዱስ ላይ ሙሴ ሙሴ ብሎ እንደጠራው ጫማው ልቅ እንዳለው እናንተም ጋር ይናገራል። ስለዚህ ነው ያልኩት ሙሉ ለሙሉ ወስዷል አይደለም። እዚህ ጋር ያው ይረዱኛል ብዬ አምናለሁ አቡ አይደር። ስለዚህ ያልኩት ምንድነው የተወሰነ ወስዷል፣ ሙሉ ለሙሉ ኮፒ አድርጓል አይደለም። አለበለዚያማ መጽሐፍ ቅዱስ ሆነ ማለት ነው። ስለዚህ ይሄው እዚህ ጋር አሁን የጠቀስኩት ቀጥሉ እንትን እንዳይሉኝ ብዬ። ኦኬ ሐሳቤን ያው ሳልጨርስ ነው በመሃል የገባኸው። ሶሪ በጣም ይቅርታ። ይሄ ችግር የለውም። እየተግባባን ብንሄድ ደግሞ ይበልጥ ደስ ይለኛል። ወንጌላዊ ተክሉ እምለምንህ ነገር ምንድነው? አሁንም ሁላችንም ምራቅ ውጠናል። የምንናገረው መንፈሳዊ ነገር ነው። ሐሳባችንን የበላይ ለማድረግ ከመጣር ይልቅ እውነትን የበላይ ለማድረግ እንሞክር። ሱራ 20 ላይ የጠቀስከውን ብናነበው ከዛ ውስጥ ፈልገህ አንድ ቁንጽል ሐሳብ ጫማ ብቻ አውልቅ የምትለዋን እንበልና መረጥከውና በአንተም መጽሐፍ ቅዱስ ጫማ አውልቅ ተብሏል፣ ይሄ ተወስዷል ከተባለ ቢያንስ አንድ ሎጂክ እንጠቀም። ይህ የቅዱስ ቁርአን ጸሐፊ እንበለው ለጊዜው ባንተ ከመጽሐፍ ቅዱስ የሚኮርጀው ሰው የጫማዋን ታሪክ አነሳና የተሰጠውን መልእክት እንዴት ጥሎ ይሄዳል ብለህ ታስባለህ? ቢያንስ ተወሰደ ሲባል ሐሳቡም አብሮ መካተት ነበረበት። ለምን ጫማዋ ላይ ፎከስ ማድረግ አስፈለገ? እዛ ስፍራ ላይ ምንድነው የተሰጠው ትእዛዝ? እንደውም ትልቁ ቁም ነገሩ የጫማ ጉዳይ ሳይሆን ለምን ዓላማ ነበር የተጠራው? ሙሴ ምንን መልእክት ከአምላኩ ሰማ? ዋና እንደውም ፎከስ ማድረግ የነበረብን እዛ ላይ ነው። ጫማ ሚል ስናገኝ እዚህ ጋርም ጫማ ሚል ከሆነ ተኮርጇል እኮ አይደለም የሚባለው። ያማ ከሆነ አላህ አንድ ነው ይላል ምዕራፍ 112 ቅዱስ ቁርአን ቁጥር 1 ላይ። ዘዳግም 6:4 ላይ ደግሞ እግዚአብሔር አንድ ነው ይላል። ተኮርጇል ማለት ነው በቃ። ቅዱስ ቁርአን ላይ ነፍስ ሁሉ ሞትን ቀማሽ ነች ይላል። አሁንም ከባይብል ላይ ትፈልግና ነፍስ ሞትን ቀማሽ ነች ካለ ተኮርጇል ማለት ነው። ግዴታ አልተኮረጀም ለማለት መጽሐፍ ቅዱስ እግዚአብሔር አንድ ነው ሲል ቁርአን አላህ ሁለት ነው ማለት አለበት እንዴ? ወይም ነፍስ ሁሉ ሞትን ቀማሽ ነው ሲል ቅዱስ ቁርአን ነፍስ ሁሉ አይሞትም ማለት አለበት? ተኮርጇል ካልን ሐሳብ ነው ማውጣት ያለብን፣ ቃላት አይደለም መምረጥ ያለብን። አሁን ወደኔ ሐሳብ ልመለስና እኔ ግን አሳማኝ ማስረጃዎችን ልስጥ። ቅዱስ ቁርአን በርግጥ ለኔ ማስረጃ አይጠበቅብኝም። አለመኮረጁ በራሱ ወይም ተኮርጇል የሚለው በቂ ማስረጃ አለመገኘቱ በራሱ ቁርአን ላለመኮረጁ ማስረጃ ነው። ነገር ግን እንደው በሆደ ሰፊነት እንወያይና ምናልባት አንተም ስህተትህን ከተመለከትከው በአላህ ፍቃድ ታርማለህ ብዬ ተስፋ ስለማድረግ ጠንካራ ማስረጃዎችን ላቅርብልህ። ፍቃደኛ ነህ? እኔ በኋላ መቃወሚያ ስለማቀርብ መቀጠል ይችላል። ምንም ችግር የለም። እንደውም በኋላ እንዳይሆንህ አንዳንዱ ላይ ያቆምኩኝ ብንነጋገርበት ሐሳብህ እንዳይበታተን 1 2 3 ብዬ 6 ማስረጃ አቅርቤ እንዳይረሳሳ አንድ ማስረጃ እያቀረብኩ አንተ እየተቃወምክ፣ ሁለተኛ እያቀረብኩ አንተ እየተቃወምክ ራሱ ብንዴት ደስ ይለኛል እንድንግባባበት ይቻላል። በቃ አንዱ ማስረጃ ልስጥ። አንደኛ አንተም እንደምታውቀው እኔም እንደማውቀው ነብዩ መሐመድ አረብ ናቸው። ቋንቋቸውም አረብኛ ነው። ከአረብ ምድር የተነሱ ነብይ ናቸው። መጽሐፍ ቅዱስ ለመጀመሪያ ጊዜ በአረብኛ ቋንቋ የተተረጎመው በ8ኛው ክፍለ ዘመን ነው። በነብዩ መሐመድ የነብይነት ዘመን ወይም ከሳቸው በፊት በአረብኛ ቋንቋ የተዘጋጀ አንድም መጽሐፍ ቅዱስ የለም። ታዲያ ከነብዩ መሐመድ ሞት በኋላ ከሆነ መጽሐፍ ቅዱስ በአረብኛ ቋንቋ የተተረጎመው እንዴት ነው ነብዩ መሐመድ ከመጽሐፍ ቅዱስ ይወስዳሉ ብለን መደምደም እንችለው? ይህንን ማረጋገጫ ከፈለክ አንድ ዌብሳይት ልሰጥህ እችላለሁ። አረቢክ ባይብል አውትሪች ሚኒስትሪ ላይ ሊንኩን እዚሁ ልለቀው እችላለሁ። ገብተህ ካየኸው ለመጀመሪያ ጊዜ ሙሉ መጽሐፍ ቅዱስ በአረብኛ ቋንቋ የተተረጎመው 867 ላይ ነው የሚለው 867። ነብዩ መሐመድ በዚህ ምድር ላይ የነበሩት ከ570 እስከ 632 ነው በአውሮፓ አቆጣጠር። which means ከሳቸው ሞት 220 ዓመት ወይም 250 ዓመት ዘግይቶ የመጣ ነው የአረብኛው ባይብል። እንዴት ነው አንተ ተወሰደ የምትለው አረብኛ መጽሐፍ ቅዱስ በሌለበት? ምንድነው ያንተስ? ይችላል አንድ ነገር አምናለሁ። መጽሐፍ ቅዱስን በቃላቸው የሚያውቁ ሰዎች አሉ። ኤኒዌይ አሁንም ባለንበት ዘመን ሚሞሪያቸው በጣም ሰፊ የሆነ ሰዎች አሉ። በቃላቸው የሚይዙ ነገሮችን አሁን እኔ ስቶሪ ቢነግሩኝ በቃሌ ይዘዋል። ምንም ጥያቄ በሌለው መልኩ ይዘዋለሁ። የፈለገው መጽሐፍ አንብቤ የመያዝ አቅም አለኝ። አንዳንድ እንዲህ አይኪው ችሎታቸው በጣም ከፍተኛ የሆኑ ሰዎች አንድ ነገር ሸምድደው የመያዝ የማወቅ ችሎታ አላቸው። ስለዚህ እነዚህ ሰዎች መጽሐፍ በዛ ዘመን ክርስቲያኖች አረብ ሀገር አልሄዱም ማለት አንችልም። ክርስቲያኖች ተበትነው ነበር ይላል የእግዚአብሔር ቃል። በዓለም ሁሉ እንደተበተኑ የእግዚአብሔር ቃል ይናገራል። በዛ ዘመን የነበሩ ክርስቲያኖች ማለት በዓለም ሁሉ እንደተበተኑ ሐዋርያት ሥራ ላይ ይናገራል። ተበተኑ ይላል።
በስደት ምክንያት በዓለም ዙሪያ እንደተበተኑ የእግዚአብሔር ቃል ይናገራል። እነዛ የተበተኑት ሰዎች ቋንቋ ይችላሉ፣ አረብኛ ይችላሉ። አረብኛ መቼም እርግጠኛ ነኝ ለእስላሞች ብቻ የተሰጠ ቋንቋ አልነበረም። በዛ ዘመን ይኖሩ የነበሩ አረብ የነበሩ ሰዎች ቋንቋውን ይችላሉ። ስለዚህ መጽሐፍ ቅዱስን ያውቃሉ። በቃላቸውም ይሁን መረጃ የሚኖራቸው ያውቃሉ። ስለዚህ በአረብኛ መተርጎም ይችላሉ። እነዚህ ሰዎች አረብኛ ካወቁ እንትኑን ያው አዲስ ኪዳን የተተረጎመው በእንትን ስለሆነ ማለት በግሪክ ስለሆነ ግሪክኛ ደግሞ በዛ ዘመን የዓለም ቋንቋ ስለነበር በጣም ፌመስ የሆነ ቋንቋ ነው። በዛ ዘመን ላንጉጅ በቴክኖሎጂ ሮማውያን ናቸው የመጠቁት፣ በቋንቋ ደግሞ ግሪኮች ናቸው። ስለዚህ የግሪክ ቋንቋ በዓለም ሁሉ ይነገር ስለነበረ ፎር ሹር ግሪክኛ የሚያውቁ አረብ ውስጥ ያሉ ሰዎች ይኖራል። ስለዚህ እዛ አረብ ሀገር አይገባም ብለን ማለት አንችልም። መጽሐፉ ማለት ነው ሊገባ ይችላል። በንግግር ሊገባ ይችላል፣ በቃል ሊገባ ይችላል፣ በጽሁፍም ሊገባ ይችላል። ጨረስክ ሐሳብህን? ያ ኦኬ። ስንወያይ በጨበጣ መወያየት የለብንም። ሜይቢ በሚል ቋንቋ ሜይቢ አይደለም። እስቲ ማስረጃ ሰጠኝ። በቃ ማስረጃ በነብዩ መሐመድ ዘመን ወይም ከሳቸው በፊት በአረብኛ ቋንቋ የተዘጋጀ ባይብል ካለ ሂስቶሪካል ኤቪደንስ አቅርብልኝ። እኔ አሁን ያቀረብኩልህ በጨበጣ ወይም በይሆናል ሳይሆን አጠቃላይ ጎግል ውስጥ ገባ፣ ኢንሳይክሎፒዲያ ኦፍ ብሪታኒካም ላይ ዊኪፒዲያም ላይ ጠይቅ። በነብዩ መሐመድ የነብይነት ዘመን በአረብኛ ቋንቋ የተተረጎመ አንድም ባይብል የለም ነው። ሁሉም ተስማምቶበታል። የግብጽ ሌላው ይቅርና የኔ መረጃ ደግሞ ያልኩት እኮ በዛ ዘመን ክርስቲያኖች ተበትነው ነበር ይላል። መረጃ አለኝ መጽሐፍ ቅዱስ ላይ ራሱ መጽሐፍ ቅዱስ ነው የሚነግረኝ። መረጃዬ ምንድነው ካሉኝ መጽሐፍ ቅዱስ ነው መረጃዬ። አሁን እርሶ ልክ ያንን መረጃ እንዳቀረቡ በዛ ጊዜ መጽሐፍ ቅዱስ ራሱ መረጃ ነው። ተበትነው ነበር፣ በዓለም ዙሪያ ክርስቲያኖች ተበትነው ነበር ይላል። ከተበተኑ ወንጌል በሁሉ ቦታ ደርሷል ማለት ነው። ሁሉ ቦታ ሄዷል ማለት ነው። መረጃ ለሚለው አሁን ለምሳሌ ስለ ቁርአን የሚጠየቁ ብዙ መረጃ የሌላቸው አሁን ዶክመንትድ ያልሆኑ ብዙ ነገሮች አሉ። ዶክመንትድ ያልሆኑ ማለት ነው። ያው ዝም ብለን እንቀበላቸው ብለን የተቀበልናቸው ነገሮች አሉ። መረጃ ካልን ብዙ ነገሮች ነው የምንገባው። እሱ ይቅርና እኔ እያልኩ ያለው ይሄ ወንጌል በዚህ መልኩ ሊገባ ይችላል። እዛ በቋንቋ በችሎታቸው የያዙ ለምሳሌ ነብዩ መሐመድ ጋራ ግንኙነት የነበራቸው ሌሎች ክርስቲያኖች ሰዎች ነበሩ። ስለዚህ እንዲህ አይነት ክርስቲያን የሆኑ ካቶሊኮች ሊሆኑ ይችላሉ፣ ገዳም የገቡ ሰዎች ሊኖሩ ይችላሉ። እነዛ ሰዎች ጋር ንክኪ ነበራቸው። ስለዚህ እነዚህ ሰዎች ቋንቋውን ያውቃሉ፣ ሃይማኖቱን ያውቃሉ፣ የተለያየ ነገር ያውቃሉ። አንዳንድ ጊዜ ሂስቶሪም ይባላል፣ አንዳንዴ ዶክመንትድ ያልሆነ ግን ከሆነ ነገር ተነስተን ታሪክ አጣቅተን የምንሄድባቸው እውነታዎች አሉ። ስለዚህ እኔ መረጃዬ አሁን ለጊዜው ያለኝ መረጃ መጽሐፍ ቅዱስ ሁሉ ቦታ እንደደረሰ፣ ምክንያቱም በስደቱ ምክንያት ተበትነው ስለነበረ የግሪክ ቋንቋ ደግሞ ሪች ስለነበር ሁሉ ቦታ ስለነበር እርግጠኛ ነኝ ወደዛ ገብቷል ብዬ ነው የማምነው። ኦኬ፣ አሁንም ተሳስተሃል። በመረጃ ቋንቋ በኤቪደንስ ህግ መሰረት ባይብል ላይ ያለው መረጃ ይሆነኛል ያልከው ከሁለት አንግል ስህተት ነው። አንድ መጽሐፍ ቅዱስ ላይ የምታነበው ጥቅስ ከነብዩ መሐመድ ነብይ መሆን 500 ዓመት በፊት የነበረ ጉዳይ ነው። ይሄንን ያዘልኝ። ስለዚህ ነብዩ መሐመድ ነብይ ሆነው ከመነሳታቸው ከ500 ዓመት በፊት የነበረ የሰዎችን ታሪክ በሳቸውም የነብይነት ዘመን ያ ማህበረሰብ ነበረ ለማለት ማስረጃ አይሆንም። እኛ የምንፈልገው አሁን ምንድነው እሳቸው ከ570 እስከ 632 ከነበረ በዚህ ምድር ላይ የነበሩት በዚህ ዘመን ውስጥ የአረብኛ መጽሐፍ ቅዱስ በዛ ሀገር ውስጥ ነበረ ወይስ ትርጉሙ ይሰራ ነበር ወይ ነው። በቃል የሚተላለፍ እንጂ በትርጉም ደረጃ አይደለም የተሰራው። በመጽሐፍ ቅዱስ ደረጃ አረብኛ ሆኖ የተተረጎመ ከሳቸው ዘመን ረጅም ጊዜ ዘግይቶ በኋላ የመጣ ነው የሚለው ራሳቸው ክርስቲያን ሊቃውንቶች የገለጹት ነው። ይሄ አንድ ነው። እንደው ምናልባት በመጽሐፍ ደረጃ እንኳን ራሱ ባይዘጋጅ አረብኛን የሚያውቁ ክርስቲያኖች ቋንቋው የሙስሊሞች ብቻ አይደለምና እዛ ሀገር ላይ ሲገቡ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ግንኙነት ኖሯቸው በቃል ደረጃ አስተላልፈውስ ወደሚለው ደግሞ ወደ አንተ ስንመጣ ይሄም ስህተት ነው። አንደኛ ክርስቲያኖች በመካ ላይ አልነበሩ፣ መዲናም ላይ አልነበሩም። የነበሩት የመን ጠረፍ ላይ ነው። አይሁዶች ብቻ ናቸው። እነሱም መዲና ላይ ነበሩ፣ መካ ላይ አልነበሩ። ስለዚህ ከቅዱስ ቁርአን 114 ምዕራፎቹ ደግሞ 86ቱ የወረዱት በመካ ላይ ነው፣ ወደ መዲና ከመሰደዳቸው በፊት። 86 የቅዱስ ቁርአን ሱራዎች ሲወርዱ ከየትኛው ክርስቲያን ጋር ተገናኝተው የትኛው ተቀበለው? አሁን አንተ ምንድነው የምትለው? በጥቅሉ ክርስቲያኖች እዛ ሀገር ላይ ሊኖሩ ይችላሉ፣ ከሳቸው ጋራም ሊገናኙ ይችላሉ፣ አሰጥቷቸውም ሊሆን ይችላል። በይችላል ሳይሆን መረጃን አጣቅሰ በመካ ውስጥ ክርስቲያኖች ወይ አይሁዶች ለመኖራቸው ከሳቸው ጋር ግንኙነት ለመፍጠራቸው
የሆነ መረጃ ሊሆን ይችላል ሳይሆን መረጃን ማሳመን መቻል አለብህ ነው የለም እንደዚህ አይነት ነገር እኔም አሁን እኔ እያልኩ ያለው አልደረሰም ብለን ፎር ሹር እናንተ የምትሆኑበት ነገር የለም አሁን ለምሳሌ መዲና ነበሩ አይሁዶች ብለዋል እንደገና የመን ነበሩ ብለዋል ወደ ይሄ ራሱ መረጃ ነው እዛ አካባቢ ካሉ እንትን የማይገባበት ምክንያት የለም አሁን ቴክኖሎጂውን ይው አሁን አንዳንድ ነገሮች የሚገቡት አይገቡም በሚባልበት መንገድ ይገባል አይገባም ማለት ራሱት መረጃ እየሰጡኝ ነው እንትኖቹ እዛ ነበሩ ብለውኛል መዲና ውስጥ ነበሩ አይሁዶች ነበሩ ብለዋል አሁን በአፎት ነው የሰማሁት እንደገና ደግሞ የመን አካባቢ ነበሩ ብለዋል ስለዚህ ይሄ ነገር ላለመግባቱ የመን አካባቢ ካሉ እንደገና መዲና ካሉ ላለመግባቱ እርሶ እንዴት እርግጠኛ ኖት ነው አንተ እርሶስ ምንድነው መረጃው ላለመግባቱ ቴክኖሎጂ የማይደርስበት ቦታ ላይ ዛሬ ሊደርስ ይችላል ብለን እኔ እናንተ ምንናገረው ከደረሰ በኋላ ነው አይደል መድረሱን ስናረጋግጥ ነው ነገር ግን አሁን በገጠር አካባቢ ኔትወርክ ይሰራል ወይ ብትባል አይሰራም ነው የምትለው ሲደርስህ ነው ይሰራል የምትለው ስለዚህ ነብዩ መሐመድ የመን ሄደው አያውቁ አንደኛ ክርስቲያኖች በመዲና የሉ እሳቸው በመካ ነው ከእድሜያቸው 53ን ያሳለፉት 53ን ወደ መዲና ከተሰደዱ በኋላ 10 አመት ቆይተዋል 63 ማለት ነው በዚህ 53 አመታቸው ላይ ከ40 አመት ጀምሮ እስከ 53 ወይም 13 አመት የነብይነት ቆይታቸው ላይ 86 ምዕራፎች ከቁርአን ወርደዋል ክርስቲያን የለም አይሁድ የለም የአረብኛ መጽሐፍ ቅዱስ ትርጉም የለም አሁን አንተ ደግሞ ምናልባት ከየመን ሊገቡ ይችላሉ ከመዲና ተሳፍረው መካ ሊመጡ ይችላሉ አሁንም ምናልባት ላይ ነው የተመሰረተው ማስረጃ ስጠኝ እኔ ማስረጃ መሰጥህ ታሪክን መሰረት አድርገው ምናልባት አላልኩም እኮ ማስረጃ ሰጠሁት አሁን ሐዋርያት ሥራ ላይ ይነግረናል የእግዚአብሔር ቃል እንደተበተኑ እነዚህ ክርስቲያኖች እንደተበተኑ የእግዚአብሔር ቃል ይነግረናል የኛ መጽሐፍ ማለት ስለዚህ ተበትነው ወንጌልን እንዳሰፉ በአውሮፓ እንደሄዱ በኤሽያ እንደሄዱ ያልሄዱበት ቦታ እንደሌለ መረጃዎች አሉ ስለዚህ ጳውሎስ ሁሉም ቦታ ይስጥላው ራሱ የሉም የሚገርምህ ነገር አሁን እንኳን የሉም አሁንም ራሱ ተወድሮ 1400 አመት ይው ሳዑዲ ዜጎቿ 100% ሙስሊም ናቸው ተበትነው ሄደዋል መካ ውስጥ ከነብዩ መሐመድ ተገናኝተዋል እሳቸውም የተወሰነ ነገርን ከዛ ወስደዋል እኮ የሚለው ባይብል አይደለም የሚለው አንተ እኮ ነህ እየተናገርክ ያለው እኔ ወንጌልን ተቀብለው በአለሙ ላይ ተሰራጭተው ሰብከዋል ወይስ አልሰበኩም አይደለም አንድ መጽሐፍ ቅዱስ በአረብኛ ቋንቋ አልተተረጎመም ይሄ ትልቁ ማስረጃችን ነው ነብዩ መሐመድ ቋንቋቸው አረብኛ ነው ቋንቋቸው አረብኛ ነው ግሪክኛ አይችሉም ወይም ዕብራይስጥኛ አይችሉም ስለዚህ መጽሐፍ ቅዱስ በዘመናቸው አለመገኘቱ አንድ ማስረጃ ነው ሁለተኛ ደግሞ የአፍ ምናልባት በአፍ ስብከት ተላልፏል እንዳንል አልነበሩማ መካ ውስጥ ይሄን ነው እኮ ለንተማመን የሚገባው አልነበሩም የሚለው እኮ አሁን አልሄደም የሚለውን አይመልስም ለማለት ፈልጌ ነው አሁን እሳቸው ጋር የነበረው ሊገባ አይችልም ብለን ማለት አንችልም አሁን እኛ እርሶ አሁን እንዳሉት መዲና እስቲል እንኳን ክርስቲያን የለም ይያሉ በጣም ቤተክርስቲያኖች አሉ የሚገርሙት አሁን ቤት ለቤት ቤተክርስቲያኖች አሉ መዲናም ቢሄዱ ማለት እንደው ምሳሌ እኮ ነው የምሰጠው አሁን እኛ ግን የለም ብለን በኮንፊደንስ እየተናገርንም አሉ ሰዎች አሉ ምናልባት ከመካከላችሁ ትልልቅ ሰዎች ከምትሏቸው መካከል ክርስቲያኖች ሊኖሩ ይችላሉ አይኖሩም ማለት አንችልም ኤግዛክትሊ በኮንፊደንስ እግዚአብሔር ገልጦልን የሉም ብሎ ካላለን በስተቀር እኛ አይኖሩም ብለን ከሁኔታዎች አንፃር አይኖሩም ብለን ማለት አንችልም እኔ አሁን መረጃው ነው ይሄንን እንድሎት ያረጋይ መጽሐፍ ቅዱስ ላይ ያሉት ጥቅሶች ሁሉ ብዙዎቹ ክርስቲያን ቁርአን ውስጥ ስላሉ እርሶ እንዳሉት ቁርአን ከሰማይ ከእግዚአብሔር የተሰጣቸው ነው ለነብዩ መሐመድ በእናንተ ሳይድ አከብረዋል በእናንተ ሳይድ በእኔ ግን አይደለም ነው የኔ አቋም ያ ለምንድን ነው ያልኩት ከዚህ አንፃር አሁን ከነገርኩት አንፃር ማለት በእኛ ሳይድ ብቻ ሳይሆን ቅዱስ ቁርአን ከአላህ ዘንድ የተሰጠ መሆን አለመሆኑን ማመንህን በሌላ ጊዜ በሌላ ርዕስ እንወያያለን ዛሬ ጥያቄ ከመጽሐፍ ቅዱስ አልተወሰደም ለሚለው ግልጽ ማስረጃ አቅርቤልሃለሁ እንዳልከው ምሁራዊ ውይይት እንኳን ቢያንስ ማድረግ ካልቻለም ይሄን ለህሊና እንተወውና ቢያንስ ህሊና ዳኛ ነው እንዲፈርድ ሁለተኛው ማስረጃ ልስጥ ሁለተኛውን ማስረጃ እንዳቀርብ ሌላው ሁለተኛው ማስረጃ ነብዩ መሐመድ ከመጽሐፍ ቅዱስ ምንም እንዳልወሰዱ ማስረጃው ማንበብና መጻፍ አይችሉም በቅዱስ ቁርአን ውስጥ በሶስት ቦታዎች ላይ በማዕራፍ 7 ሱረቱል አዕራፍ ቁጥር 157 ማዕራፍ 7 ሱረቱል አዕራፍ ቁጥር 158 ማዕራፍ 29 ሱረቱል አንከቡት
ቁጥር 48 ላይ በሶስቱም ስፍራ ማንበብም መጻፍም አይችሉም ይላል። ከመጽሐፍ ላይ የተጻፈን ማንበብ የማይችል በእጁ ደግሞ በመጽሐፍ ላይ መጻፍ የማይችል ነብይ እንዴት ነው ከመጽሐፍ ቅዱስ ሐሳብ ይወስዳል ብለህ የምታስበው? አሁን ያልኮት ይመጣል ማለት ነው። ስለዚህ እኔ አሁን የምለው የሰሙት ይኖራል። እኔ ብሰማ ለምሳሌ ያህል መጽሐፍ ባልችል ማንበብ ባልችል የሰማሁትን ነገር ሌሎች እንዲጽፉልኝ ማድረግ አይከብደኝም። እኔ ማለት ነው በእኔ አሁን ለጥያቄ መልስልኝ ካሉኝ እኔ አሁን ለምሳሌ ያህል መጽሐፍ አልችል፣ አሁን ብዙ መጽሐፍና ማንበብ የማይችሉ በቃላቸው ግን ይዘው የሚያጽፉ ሰዎች አሉ። የሚያጽፉ ማለት ነው። እንዲህ አይነት ሰዎች ገጥመውኛል። ቤተሰብ መሃል እንደዛ ማቀው ሰው አለ። ስለዚህ በሚሞሪ ያደርጋሉ። ከዛ ለኔ ጻፍ እንዲህ ተብዬ ነበር በዚህ ጊዜ ብለው የሚያጽፉኝ ሰዎች አሉ። ስለዚህ ቅድም ያልኩት ይመጣል። በተለያየ መንገድ ይሄ የክርስትና እምነት እዛ ምድር ውስጥ ገብቷል። ስለዚህ የሆነ አካል ሰምቶ ለሚጽፍ ሰው ጻፍልኝ ብሎ መስጠት ይችላል። ምንድን ነው የሚጽፈው? የሰማውን ነው። የሰማውን የለማ ከማን ይስማ? ለምሳሌ እኔ አሁን ካንተ ሰምቼ መጽሐፍ ወይም ማንበብ ስለማልችል እኔ ወዳጄን ጠርቼው ካንተ የሰማሁትን ጻፍ አልኩት። ይሄንን ለመናገር ታሪኩ እንዲህ ነው ብሎ ለመግለጽ ግዴታ እኔ ካንተ ለመስማት መረጋገጥ የለበትም እኮ። አሁን ላለመስማታቸው እርግጠኛ መሆን ይቻላል ወይ? ምክንያቱም እንዳልኩት በዛ ሰዓት የሉም እኮ ነው የምልህ። ይኸው ታሪክ እኮ ማስረጃ ነው። ነብዩ መሐመድ ነብይ ሆነው በተነሱባት በመካ ምድር አይሁዶችም ክርስቲያኖችም የሉም። እሳቸውም ከነሱ ጋር ምንም አይነት ሃይማኖታዊም የቃላት መለዋወጥ ወይ ሌላን አይደለም ያደረጉት፣ ጥሪ ነው ያደረጉላቸው ወደ እስልምና። እሱም በመዲና ላይ ነው። ስለዚህ አንተ አሁንም እያንዳንዱን ነገር የምትናገረው ሜቢ እያልክ ነው። ፕሊስ ሜቢ አይደለም አቡ አይደር። እኔ እያልኩ ያለው ምንድነው አሉ የሚል ነው። እኔ ምክንያቱም ቅድም ከመረጃ ከሐዋርያት ስራ ላይ ከነገርኩት አንፃር ክርስቲያኖች ተበትነው ነበር ይላል። ተበትነው ነበር እንደው በድብቅም ቢሆን ያመልኩ በፊት ለፊት የድሮቹ ኤኒዌይ ነፃ ናቸው። አትግቡም አይሉም። እዚህ ሀገር ለምን ገባችሁ ለምን ወጣችሁም የሚሉ አይደሉም። ስለዚህ ፍሪ የሆነች ዓለም ነበረች። ምክንያቱም ሰዎች እየተሰደዱ ይሄዱ ነበር። ጳውሎስ እንዳልኩት በተለያዩ ሀገሮች ይሄድ ነበር። ስለዚህ እድሉን አግኝተው ብዙ ክርስቲያኖች የተለወጡ ሰዎች ሄደዋል። ለምሳሌ 120ዎቹ ሐዋርያት ሥራ የምናያቸው እንደተበተኑ ከተለያየ ዓለማት የመጡ ሰዎች እንደሆነ ይናገራል። ስለዚህ እነዚህ ሰዎች አሁን የኢትዮጵያው ጃንደረባ እስራኤል መጥቶ ነው አይደለ ከእስራኤል ይዞ የሄደው። ስለዚህ በተለያየ ምክንያት የአረብ ሰዎች ይገባሉ። በተለያየ ምክንያት አልገቡም። መጽሐፍ ሳዑዲ ላይ ገብተዋል የሚል ነገር የለም። ጥቀሰውና እንመልከተው። ሐዋርያት ሥራ እናንብበው። ስደት የተነሳ ጊዜ ማለት ነው። አሁን ስደት በተነሳ ጊዜ እንደተበተኑ በዓለም ዙሪያ እንደተበተኑ ይናገራል። እስጢፋኖስ በተወገረ ጊዜ ስደት ተነስቶ ሁሉም እንደተበተኑ ይናገራል። እዚህ እንትኔ ዴዳ አድርጎብኛል። ለዛ ነው እኔ አነብልሃለሁ። ምንም ችግር የለውም። ቁጥሩን እንኳን ካወቅኩ ነው ማለት እንትኑ ዴዳ አድርጎልኝ። እሺ ሐሳቡ አለ። ኤግዛክትሊ እዛ የተበተኑበት ቦታ ነው እንትን ያላልኩት። ክርስቲያኖች ሁሉ ከእስጢፋኖስ መወገር በኋላ ምዕራፍ 7 ላይ ነው
እስጢፋኖስ የተወገረበት ምዕራፍ 8 አሳደዳቸው ይላል። ከእስጢፋኖስ አንገት መወገር በኋላ ማለት ሶሪ ይቅርታ አግኝቼዋለሁ። ያዕቆብ አንገቱን ከቆረጠው በኋላ ሶሪ እንትና ሳይሆን እስጢፋኖስ ሳይሆን ያዕቆብ አንገቱ በተቆረጠ ጊዜ አስራ አንድ አይ ቲንክ የሐዋርያት ሥራ ምዕራፍ 11 በዚያን ጊዜ ዘመን ንጉሥ ሄሮድስ ምዕራፍ 12 ቁጥር 1 ላይ ማለት ነው። በዚያ ዘመን ንጉሥ ሄሮድስ መከራ ያጸናባቸው ዘንድ በቤተ ክርስቲያን በእያንዳንዱ ላይ እጁን ጫነባቸው። ዮሐንስንም ወንድም ያዕቆብ በሰይፍ ገደለው። አይሁድንም ደስ እንዳሰኘ አይቶ ጨምሮ ጴጥሮስን ደግሞ ያዘው። የቂጣ በዓልም ወር ነበረ። በዚያን ጊዜ ወደ ወህኒ አገባው። ከፋሲካም በኋላ እሱን ያወጣ ዘንድ አስቦ እያንዳንዱ 4 ወታደሮች አስጠበቀ ብሎ ይናገራል። ስለዚህ ልክ ይሄንን አንገቱን ባስቆረጠው ጊዜ እስጢፋኖስን አንገቱን ካስቆረጠው በኋላ ክርስቲያኖች ሁሉ እንደተሰደዱ ነው የሚናገረው። ይሄው የክርስቲያኖች የደረሰ ታላቅ ስደት ይላል ርዕሱ ራሱ ማለት ነው። ምዕራፍ 12 ሙሉ ማንበብ ይቻላል። ስለዚህ ከመቆረጡ በኋላ ክርስቲያኖች ሁሉ ተበትነዋል። በዛ ሰዓት አንድ ቦታ አልተቀመጡም። በዚህ ሰው እንትን ማለት ነው አንገት መቆረጥ ማለት ነው። ስለዚህ በዛ ጊዜ ተበትነው ነበር ክርስቲያኖች። ለምሳሌ ጳውሎስ ወደ ግሪክ ሄደው ከዛ በኋላ ነው ግሪክ ሄደው ወንጌል የሰበከው። ወደ ኤሽያ ሄደው ይሄ ሙሉን ሐዋርያ ሥራ ብናነበው ይሄንን ነገር ያሳየናል። ሐዋርያ ሥራ ምዕራፍ 8 ላይ ራሱ ስለ ስደታቸው ነው የሚያሳየንና በዓለም ሁሉ እንደተበተኑ ይናገራል። እንደውም በአንጾኪያ ክርስቲያኖች ተባሉ ይላል። ስለዚህ የሐዋርያው ጳውሎስ የሚስዮናዊነት ጉዞ ስናየው በዓለም ሁሉ ዙሪያ እንደዞረ ነው የሚነግረን የሐዋርያት ሥራ ማለት ነው። ሙሉውን ካነበብ ነው። ግን ስደቱ የጀመረው ያዕቆብ አንገቱ ከተቆረጠ በኋላ ነው። በወንጌል ምክንያት አንገቱ ተቆረጠ። እንትናንም ያዘው። ያን ጊዜ መቀመጥ ስላልቻሉ ክርስቲያኖች ሁሉ እንደተበተኑ በታሪክ እናያለን። ያው ነው ማስረጃ እየጠበቅኩ ነበር። ሐዋርያት ሥራ ምዕራፍ 12 ላይ ያነበብከው ያንን የሚጠቁም ሐሳብ እንኳን የለውም። የተወሰነ ቃላት አነበብ። አሁን ያልኩት እኮ ነው። አሁን ሐዋርያት ሥራ ላይ ብዙ ቦታ አለ። አሁን ይሄንን የምናገኘው ለምሳሌ አሁን የነገርኩት ለምሳሌ አክት 2 ላይ ሐዋርያት ሥራ 2ም ላይ እንደዚሁ እንደተበተኑ መንፈስ ቅዱስ ከተለያየ ሀገር የመጡ ናቸው። እሱንም ልነግሮት እችላለሁ። ሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደባቸው ጊዜ የመጡ ሰዎች ከተለያዩ ሀገራት እንደሆነ ይናገራል። 120 ሰዎች ከተለያየ ሀገራት ነው የመጡት። ስለዚህ እነዚህ ሰዎች የአንድ ሀገር የኢየሩሳሌም ብቻ አይደለም። ምክንያቱም በኢየሩሳሌም በዓል ያከብሩ ነበር። ከተለያየ ሀገር መጥተው ማለት ነው። በተለያየ ሀገር ያሉ በዓል ያከብራሉ። ያን ጊዜ መንፈስ ቅዱስ በወረደ ጊዜ እነዚህ ሰዎች እዛው አልተቀመጡም፣ ወደ ሀገራቸው ተመልሰው ሄደዋል። ያን ጊዜም ወንጌል ሰፍቷል፣ ወንጌል ተስፋፍቷል። ምክንያቱም እዛ ጋር ወንጌል ተሰብኮላቸው ስለነበረ ያንን ወንጌል ይዘው ወደ ዓለም ሁሉ ተበትነዋል። እሱ አንድ ነው። ሁለተኛ እንዳልኩት ስደት በመጣ ጊዜ እንዳልኩት ምዕራፍ 12 ላይ ስደት መጥቶ ነበር። ከዛ በኋላ ነው ጳውሎስ ወደ ግሪክ ወደ ተለያዩ ሀገሮች ወደ ኤዥያ የሄደው ሚስዮናዊነት ጉዞውን ማለት ነው። ስለዚህ ሁለት መረጃ ነው የሰጠሁት። አንደኛ በሐዋርያት ሥራ ላይ የተሰበሰቡት ሰዎች ምሳሌ ናቸው። ከተለያየ ሀገር የመጡ ናቸው። ወደ 120 እንደውም በዙሪያውም ደግሞ ሌሎችም ነበሩ ይላል። 120 ውስጥ ያሉት ናቸው። ግን ውጪ ያሉት ደግሞ ከተለያየ ሀገራት የመጡ በዓሉን ሊያከብሩ የመጡ ሰዎች ናቸው። እነዛም ራሳቸው ወንጌልን ሰምተዋል። ስለዚህ እነዛ ሰዎች ደግሞ በዓሉ ሲያልቅ ተበትነዋል በዓለም ሁሉ። ስለዚህ እነዚህም ሰዎች ያንን ወንጌል ወደ አረብም ሀገር አድርሰዋል። ለምን? በዓለም ሁሉ ስለሆነ የተበተኑት ማለት ነው። መርሃባ። በመሃል ጣልቃ ባትገባብኝ መልካም ነው። እያቋረጥኩኝ ነው ማስረጃ የለም ስላሉ ነው። አዎ ማስረጃ አልሰጠህም። አሁንም በትክክል ላንተም ማስረጃ መሆን አይችልም። ለምን እንደሆነ ታውቃለህ? ይሄን ሊያብራሩልኝ ይችላሉ። ሐዋርያት ሥራ 2ን እስቲ
እስቲ ንገሩኝ ሐዋርያ 12 ላለማለቱ ምንድነው መልሶት እርሶ? አሁን ምን ጣልቃ እየገባህብኝ እኮ ነው። እባክህ ሐሳቤን ልጨርስ። ትንሽ ተረጋጋ። ሐዋርያት ሥራ ምዕራፍ 12ን አነበብከው፣ ግን እዛ ያነበብከው ሐሳብ ውስጥ ይሄኛው ኃይለ ቃል ነብዩ መሐመድ ወደ ነበሩባት ወደ አረብ ምድር መግባታቸውን ያሳያል ብለህ በጥቅስ አላወጣኸው። ለምን አይናገርም ከናካቴው? ሐሳቡም ስለሌለው የሆነ ጥቅስ ከቁጥር 1 እስከ 2 እናነብና ከዛ ተንተርሰን ስደት ደርሶባቸዋል ማለት ነው፣ ተሰደዱ ማለት ነው፣ ከተሰደዱ አረብ ሀገር ገቡ ማለት ነው፣ አረብ ሀገር ከገቡ ተገናኙ ማለት ነው የሚል ኤቪደንስ መሆን አይችልም። ነገ ይሄንን ብዙ ሰዎች ሊያዳምጡት እንደሚችል ማስተዋል አለብን። ለምንድን ነው ግምት ውስጥ የምንገባው? የማናውቀውን ነገር አናውቅም ማለት አያሳፍርም። ማስረጃው ደግሞ ለጊዜው ከሌለን ተዘጋጅተንበት እንመጣለን ነው። ለምሳሌ እኔ አሁን ቀደም በነብዩ መሐመድ የነብይነት ዘመን ወይም ከሳቸው በፊት የአረብኛ ባይብል ትርጉም የለም ስልህ በዘመኑ ኖሬ አይደለም። የክርስቲያን ሊቃውንቶች ግን ራሳቸው የገለጹትን ነው የነገርኩ። በግብጽ ሀገር የሚገኘው ኮፕቲክ ቤተክርስቲያን የአረብኛውን ባይብል በለው ቀደም የነገርኩህም ሌላው ምንጭ ዌብሳይት ላይ የሰጠሁ እንዲሁም ዊኪፒዲያ ላይ ብትገባ አንድ ማስረጃ ልታገኝ አትችልም። ሁሉም የመጡት በሰባተኛውና በስምንተኛው ክፍለ ዘመን የሚል ነው። እሱም የሴቪላው ጳጳስ ነው ለመጀመሪያ ጊዜ ባይብሉን የተረጎመው ስፔን ውስጥ ያለው ማለት ነው። ያንን ደግሞ ከነመረጃው ከነስሙ ሰጣሃለሁ። አንተ ግን በሐሳብ ላይ ተመርኩዘህ ነው እየሞገትከኝ ያለኸው። ነብዩ መሐመድ ማንበብና መጻፍ አይችሉም። ማንበብና መጻፍ የማይችል ሰው ከመጽሐፍ ላይ ሐሳብ ወስዶ ሊገለብጥ አይችልም ስለ ምናልባት ከሌሎች ሰምተው አልክ። ይሄንን ያዘልኝ። ከማን ሰሙ? የት ሰሙ? ማስረጃ የለህም። ምንድነው የምትለው? ሐዋርያቶቹ ወደ ዓለም ስለተበተኑ ወደ አረብ ሀገርም ስለገቡ ከምናልባት ከነሱ አንዱ ነግሯቸው ይሆናል። አሁን ይሄንን ማስረጃ ላይ አስቀምጠው በአንድ የሚዛን ጎን ላይ። እኔ ደግሞ ነብዩ መሐመድ ማንበብና መጻፍ ስለማይችሉ ወይንም ደግሞ በዚህ ጉዳይ ላይ ከሌላ እምነት ተከታዮች ጋር ስላልተገናኙ ሊሆን አይችልም አልኩ። በሌላ የሚዛን ክንፍ ላይ ታስቀምጠውና ሲያወዳድረው ህሊና ነው የሚፈርደው። እዚሁ ላይ ደግሞ እዚሁ ጋር የሚነሳው ጥያቄ አንተ እንኳን እንዳልከው ይቅርና እኚህ ማንበብና መጻፍ የማይችሉት ነብይ ከአንድ ክርስቲያን ወይ አይሁድ የሰሙትን ነገር መተው ለጸሐፊዎቻቸው ከተናገሩ ያ የተጻፈው ነገር ከሰሙት ጋር መመሳሰል የለበትም ነው? የሳቸው ሊጨምሩ ይችላሉ። ስለዚህ ለምን መስማትና ከሌላው መኮረጃ አስፈለገ? ተመልከት። አሁን አንድ ሊጨምሩ ይችላሉ ብለሃል። ይሄን ያዘልኝ። ሁለተኛ መጨመር አይደለም በተቃራኒው ምን ያለው እንጂ በተቃራኒው ሶሪ ድገሙልኝ መምህር። አሁን አንተ ምን አልክ? ከዛኛው የሰሙትን እዚህ ካጻፉ ሐሳቡን እዚህ የተጻፈው ቦታ ማግኘት መቻል አለብን። ይሄ ሎጂክ ነው። አይ ጨምረውበት ሌላ ሊሆን ይችላል አልክ። እኔ ምን ደግሞ ተጨማሪ ሐሳብ መሆኑ ብቻ ሳይሆን ተቃራኒ መሆኑ ነው የተቀመጠው ነው። እንዴት ተቃራኒ ይሆናል ታዲያ? እኔ ተቃራኒ ነው ብዬ አልልም። ምክንያቱም የሆነ ቦታ ይቀየሳል እንጂ አሁን ለምሳሌ ስለ ማርያም አወላለድ በድንግል ስለ መውለዷ ይነግርና የሆነ ቦታ ነው የሚቀየው እንጂ ይዘግባል እኮ እስከሆነ ቦታ ይዘግብና የት ነው የተወለደው ኢየሱስ? መጽሐፍ ቅዱሳችን በቤተልሔም እንደተወለደ ይነግረናል። በከብት በረት ውስጥ በከብት በረት። ቅዱስ ቁርአን ደግሞ ዘንባባይቷ አጠገብ ነው የሚለው። መወለዱን ግን ሁለቱም ያምናሉ። ከድንግል መወለዱንማ አይደለም ሁለቱም ተቃዋሚዎቹ አይሁዶችም ሌሎች ፓጋኖችም ያምናሉ በዘመኑ ያዩት። አሁን ጥያቄው ምንድነው? ሐሳቡን ከሰሙት እሳቸው ወይም ከሌላ መጽሐፍ ላይ ከወሰዱት ዘንባባይቷ ዛፍ ላይ ሳይሆን መሆን የነበረበት የተወለደ ማለት ነበረባቸው በከብት በረት እኮ። አንድ አይነትማ ከሆነ ለምን አስፈለገ ቁርአን? ማለት አንድ አይነት ከሆነ እኮ ባይብል ነው አይነት መሆን አለበት። አየህ ይሄን ነው የምንልህ። መጽሐፍ ቅዱስን ለመኮረጅ የሚያነሳሳ ምንም ነገር የለም። የዓለማቱ ጌታ አላህ ራሱ ነብይ አድርጎ ስለመረጣቸው እውነታውን የነገራቸውን ነው። ይህ ለሳቸው የሚወርደው ራእይ ከባይብል ከመጽሐፍ ቅዱስ ጋራ ከወንጌልም ሆነ ከኦሪት ጋራ ይስማማል ወይስ አይስማማም ግዳቸው አይደለም። ከአላህ ዘንድ የመጣውን ቃል ለሌላው መረረውም ጣፈጠውም ያንኑ ማስተላለፍ ነው። መልአኩ ገብርኤል ተልኮ ማለት ነው እንዳንተ እንደ ሉቃስ ወንጌል ዘገባ ለማርያም ልጅን ሲያበስራት የልዑል ልጅ ይባላል ብሎ ነው የነገራት። የአላህ ቃል ግን ልጅ ሳይሆን ባሪያ ተብሎ እንደሚጠራ ነው የነገራት። ነብዩ መሐመድ ይህንን የሉቃስ ወንጌልን ሐሳብ አንተ እንደምትለው ወደ አረብ ምድር ከተበተኑ ከአንዱ ክርስቲያን የኢየሱስን ታሪክ ሰምቶ ቢሆን ኖሮ ልጅን ባሪያ ብሎ አይገለብጡትም ነበር። ለነገሩ ቁርአኑም የሳቸው አይደለም ከመነሻው። ስለዚህ አሁንም መጽሐፍ ቅዱስ ከሌላ ክርስቲያን ስብከት የተወሰደ ቢሆን ኖሮ ታሪኩን እናገኘዋለን። ስናነበው ግን ምን እናገኛለን? አንድ ከባይብሉ ተቃራኒ ሆኖ፣ ሁለት ባይብል ያላዘላቸው ባይብል የረሳቸው መጠቀስ የነበረባቸው ሜን ፖይንቶችን ቁርአን ጠቅሷቸዋል። ባይብል ግን አያቃቸውም። ግን ለምን እንዲህ ይላል?
ለምን እንዲህ ይላል? አሁን ቁርአን ላይ ሳነብ ብዙ ቦታ አይቻለሁ። መጽሐፍ ቅዱስ ልክ ነው እያለን ነው ያለ። አይልም። አሁን መጽሐፍ ቅዱስ ምናልባት ነው የሚል ጥቅስ የለም። ቁርአን ይላል። ቁርአን ይኸው ቀደም እኮ አልኩ የወረደውን እመን ነው እንደው የሚለው የወረደላቸው። እንደውም ክርስቲያኖች እዚህ ጋር አንድ የጻፍኩታል። ኢቭን እንኳን ክርስቲያኖች የሚዳኙት በቁርአን እንዳልሆነ ይናገራል። ክርስቲያኖች የሚዳኙት በመጽሐፋቸው ነው ይላል የሚፈረድባቸው። ስለዚህ መጽሐፉ ያ ሁለት አስፈሳት ተጠቅስ ከመጀመሪያው እንነሳ። ቅዱስ ቁርአን የቱ ጋር ነው መጽሐፍ ቅዱስን እመኑ የሚለው? ቅድም እኮ አልኩት አመንን በል ብሎታል እኮ ቅድም ሳነብ ሰምተውኛል። ደግሜ ማንበብ ስላልፈለኩ ነው እዚህ ጋር ይላል። በቃ አንተ ማንበብ ካልፈለክ እኔ ላንብበው፣ አዳምጠኝ ምን እንደሚል። ሱራ 384 ምንም ችግር የለም ላንብብልህ። ኦኬ ቢስሚላህ ተከታተለኝ። በአላህ አመንን በእኛ ላይ በተወረደውም በቁርአን በኢብራሂምና በኢስማኤልም በይስሐቅም በያዕቆብም በነገዶችም ላይ በተወረደው ለሙሳና ለዒሳም ለነቢያትም ሁሉ ከጌታቸው በተሰጠው አመንን ከእነርሱ መካከል አንድንም አንለይም እኛ ለእርሱ ታዛዦች ነን በል ይላል። አሁን በኃይለ ቃል እያወጣው ልጠይቅህ ወደኛ በተወረደው በቁርአን አመንን በሉ ይላል። ይሄው ቁርአን አጠገባችን አለ፣ አንስተን ማሳየት እንችላለን። በኢብራሂምና በኢስማኤል በኢስሐቅና በያዕቆብ በተወረደው ይላል። መጽሐፍ ቅዱስ ውስጥ ለአብርሃም የተወረደ ነገር መኖሩን ይናገራል። ለይስሐቅ ለያዕቆብ የተወረደ ነገር መኖሩን ይናገራል። ያ ኦሬዲ ኖ እኔ ያልኩት ያለው ምንድነው እመን የሚለው አሁን በመጽሐፍ ቅዱስ በወረደው አሁን መጽሐፍ ቅዱስ ነው አይደለማ። ወንጌላዊ ተክሉ ለኢብራሂም በተሰጠው እመኑ አለን። አንተ ደግሞ ባይብል አልከው። ባይብል ለኢብራሂም አልተሰጠማ። ለኢሳው ለኢሳ አላችሁ ለኢየሱስ ማለት ነው። ለኢየሱስ በተሰጠው በጣም ጥሩ። ለኢሳ በተሰጠው እንጂል ለኢሳ በወረደው እንጂል እመኑ ብሏል። ወንጌል ለኢየሱስ ነው የተሰጠው በአንተ እምነት? ኖ አሁን እኮ በእኔ እምነትና በእርሶ እምነት ሳይሆን አሁን እኛ ወንጌል የኛ ከእግዚአብሔር የተሰጠ ቃል መሆኑን ቁርአን 1000 ጊዜ 40 ጊዜ ተናግሯል። ያንተን ወንጌል አይደለም የሚናገረው። ቃሉ የሚለው ለኢሳ በተሰጠው እንጂል እመኑ ብሏል። ለማን በተሰጠው? ለኢሳ። ያንተ ጋር ስንመጣ ደግሞ አዲስ ኪዳን ማን ነው ስንል ማቴዎስ የጻፈው፣ ማርቆስ የጻፈው፣ ሉቃስ የጻፈው፣ ዮሐንስ የጻፈው። ወንጌሎቹ ወደ ማን ነው የሚጠጉት? ወደ ጸሐፊዎቹ። ጥቅስም ስታጣቀስ ምን ትላለህ? የኢየሱስ ወንጌል ሳይሆን የምትለው የማቴዎስ ወንጌል የማርቆስ ወንጌል ነው የምትለው። አላህ ደግሞ ኢንጂልን ሰጠሁት ያለው ለኢሳ ነው። ለማቴዎስ አልሰጠውም፣ ለማርቆስ አልሰጠውም፣ ለዮሐንስ አልተሰጠም፣ ለሉቃስ አልተሰጠም። አንድ በል። ሁለተኛስ ኢንጂል የራሱ የአላህ ቃል ነው፣ የኢሳ ቃል አይደለም። እንኳን የሐዋርያቶቹ ሊሆን ይቅርና ወንጌል የኛም ነው። ስለዚህ ቁርአኑ የሚናገረው አላህ ለኢሳ ስለሰጠው፣ አንተ እጅ ላይ ደግሞ ያለው እነ ማቴዎስ እነ ማርቆስ ሉቃስና ዮሐንስ ስለጻፉት ነው። ስለዚህ ቁርአን ላይ የሆነ ጥቅስ ታወጣና ባይብል ነው ብለህ መተርጎም አትችልም። ባይብል ነው ብለህ ለመተርጎም ቁርአን የጠቀሰውን ይዘቱን መጠበቅ አለብህ። አላህ ኢንጂልን አወረድኩ ካለ ወንጌል ማለት ነው ብለህ አንተ ከተረጎምከው ወንጌልም የወረደ ነው ብለህ ማመን አለብህ። ኖ ወንጌል የወረደ ሳይሆን ከኢየሱስ እርገት በኋላ በሐዋርያት ከ37ኛው እስከ 96 ባለው የተጻፈ ነው ካልክስ ወንጌል የተጻፈ ነው፣ ኢንጂል የወረደ ነው። ኢንጂል የአላህ ቃል ነው፣ ወንጌል የኢየሱስ ታሪክ ነው። አይገናኝም። ገባኝ። አሁን እርሶ ነው የሚሉት አሁን እርሶ ነው የሚሉት እርሶ ነው። እኛ አሁን መጽሐፍ ቅዱስ ከእግዚአብሔር ለመሆኑ ብዙ መረጃዎች አሉ ለኛ። አልገባሁም ወደዛ ድረስ አልገባሁም። ወንጌላዊ ተክሉ ስላሉኝ ነው አይደለም ስላሉ ሰው ነው ወደሚለው አይወላ እንደ ወንጌላዊ ተክሉ ርዕስ አትቀይር። መጽሐፍ ቅዱስ የእግዚአብሔር ቃል ነው ወይስ የሰው ሐሳብ? ገና አልመጣሁም። ምንድነው ያልኩ? ቁርአን የመሰከረለትን መጽሐፍ ከቁርአን ስትጠቅስ ቁርአኑ በገለጸው መልኩ ባይብሉን ማግኘት አለብን። ቁርአን መኑ ያለን ሱራ 384 ላይ አላህ ለሙሳና ለኢሳ በተሰጠው ነው። አንተ ደግሞ የኔን መጽሐፍ ቅዱስ አልከን። እሺ መጽሐፍ ቅዱስህ ለሙሳና ለኢሳ የተሰጠ ነው ወይ ስንል ደግሞ አይደለም እያልክ ነው። ስለዚህ ለምንድን ነው ተቃራኒ የሆነ ነገርን እንደማስረጃ ነው? እኔ እያልኩ ያለው አሁንም እያለን ያለው በቶራህ እመኑ ይላችኋል አይደለ? በቶራህ የሙሴን መጽሐፍ ነው አይደል? ቶራህ የምትሉት የሙሴ መጽሐፍ አይደለም። ተውራት የአላህ መጽሐፍ ነው። ተውራት የአላህ መጽሐፍ ነው። አይ ኖ ያተረጓጎም ችግር ነው። እኛ አሁን እናንተ የምትሉት እኛም ከእግዚአብሔር የተሰጠን መጽሐፍ ብለን ነው የምናምነው። መጽሐፋችን ከእግዚአብሔር የተሰጠን ነው። ምክንያቱም በዛ ዘመን የነበሩ የክርስቶስ ኢየሱስ ጋር የነበሩ ሰዎች በመንፈስ ቅዱስ ምሪት የጻፉት መጽሐፍ ነው ብለን ነው የምናምነው። እሱ ወደሱ አንሄድም። ተውራትም አልጻፈውም።
አላህ በመለኮታዊ እጁ ጽፎ ነው የሰጠው እንጂ ተውራትን ሙሴ አልጻፈውም። አንድ ይሄን ያዘልን። ተውራትን ሙሴ አልጻፈው። እሱን እናውቃለን፣ ምንም ጥያቄ የለውም። ኦሪትን ግን ማን ነው የጻፈው? ኦሪትን ማን ነው የጻፈው? ቆይ ልጨርስ እኔ ልጨርስ። አሁን ወደ ሌላ ነገር እየገባን ስለሆነ ነው። ወደ ሌላ ነገር ውስጥ እየገባን ስለሆነ እኔ እያልኩ ያለው ምንድነው ስለ ቁርአን ሳወራ አሁን የጠቀስኩት ጥቅስ ምንድነው አሁን ክርስቲያን ማለት ነው። ክርስቲያኖች ማለት ክርስቲያን ያለው የእናንተ ቁርአን ክርስቲያኖች የሚለው በክርስቶስ ኢየሱስ ያመኑትን ነው፣ ደቀ መዛሙርቶቹን ነው፣ ሐዋርያትን ነው እያለን ያለ ነው። እርሶ ሊቀይሩት ይችላሉ። የሚለው ክርስቲያኖች ያላቸው እነሱ ነው። ለይቶ ነው የሚያስቀምጣቸው። አይሁዶችን ለብቻ ያስቀምጣቸዋል፣ ክርስቲያኖችን ለብቻ ነው የሚያስቀምጣቸው። ስለዚህ ክርስቲያኖች የተባሉት በክርስቶስ ኢየሱስ ያመኑትን ማለቱ። ስለዚህ እኛ የራሳችን የሆነ መጽሐፍ አለ። ስለዚህ የሚፈረድብንም በራሳችን መጽሐፍ፣ በእናንተ ቁርአን እንደማይፈረድብን ቁርአን ራሱ ይናገራል። የሚፈረድባቸው በራሳቸው መጽሐፍ ነው ይላል። ስለዚህ ቁርአን መጥቶ ነው ይላል። ይሄው ላንብበው። እሺ ግን ትንሽ ተረጋጋ። ወንጌላዊ ተክለ በመጀመሪያ ቆይ አንዴ ላንብበው። ተረጋጋ ትንሽ አንዴ ትንሽ ተረጋጋ። እስቲ አሁን አሳየኝ ቁርአኑን አንብበው። ቆይ ላንብበው። ይህ በመጀመሪያ ኤኒዌይ እኔ ስላልተረጋጋው አይደለም ስናገር ድምጼ ከፍ ያለ ነው። ኦኬ በዛ መልኩ ተረዱኝ። እና ድምጽ ያስፈልጋል። አዳማጭ እንዲሰማው ከፍ ማለት አለበት። ግን አሁን እስቲ ቁርአኑ ላይ የቱ ጋር ነው ክርስቲያኖች የሚፈረድባቸው በወንጌል ነው የሚለው? እሺ አንብበው። ይህ በመጀመሪያ ያወቁ አንደኛ 565 ማለት ቁርአን 565 66 እርሶ በራስዎ ሊተረጉሙት ይችላሉ። 4528 ያው ትርጉም እርሶ ጋር ስላለ ማለት ነው መጥቀስ ያለበት። አንድ ጥቅስ አውጣና እናንብበው። ከዛ ምንን ያሳያል ሐሳቡ በሚለው ደግሞ ዲስከስ እናርግበት። ቁጥር ብቻ መጥቀስና 345 444 ማለት ትርጉም አልባ 565 አንብቡት እርሶ እዛ ጋር ስላለው። እሺ የመጽሐፉ ባለቤቶች ባመኑና ከክህደትም በተጠነቀቁ ኑሮ ከእነርሱ ኃጢያቶቻቸውን በእርግጥ ባበስንና የመጠቀሚያ ገነቶችንም በእርግጥ ባስገባናቸው ነበር። 66 እነርሱም ተውራትና ኢንጂልንም ከጌታቸው ወደ እነርሱ የተወረደውን መጽሐፍ ባቋቋሙ ወይም በሰሩበት ኖሮ ከበላያቸውና ከእግሮቻቸው ስር በተመገቡ ነበር። ከእነርሱ ውስጥ ትክክለኛ ህዝቦች አሉ፣ ከእነሱም ብዙዎች የሚሰሩት ነገር ከፋ ይላል ያላህ ቃል። ስለዚህ እዚህ ጋር የሚለው ምንድነው? የራሳቸው የሆነ አኗኗር፣ የራሳቸው የሆነ ስርዓት፣ የራሳቸው የሆነ መመሪያ እንዳላቸው ይናገራል። የትኛው ኃይለ ቃል እንደዛ የሚለው? እስቲ አሁን ከተነበበው ከፊሎቹ አለ እኮ ከፊሎቹ ሲናገሩ ራሱ ነው የሰማሁት። ከፊሎቹ በተሳሳተ መንገድ ሄዱ ይላል። መጨረሻ ላይ ያነበቡት ማለት 66 ላይ ያነበቡት ቃሉን እኔ በኃይለ ቃል እያወጣው ላብራራለህ። ዝም ብለህ ሐሳብህን ከምትገልጽ አንድ ቃል ኃይለ በቃል እያወጣን እንነጋገር። ይኸውልህ የመጽሐፉ ባለቤቶች አለ ማን? አይሁድና ክርስቲያን። ይሄን ያስ ባመኑና ከክህደት በተጠነቀቁ ኖሮ ነው። ኢፍ ነው፣ ኮንዲሽናል ሰንቴንስ ነው። አምናሃል አይደለም ምስክርነቱ፣ ተጠንቅቀሃል አይደለም። ባመኑና ከክህደትም በተጠነቀቁ ኖሮ ይህ ነገር ቢኖር ኖሮ ታገኝ የነበረውን ነገር ሊነግርህ ነው። ነገር ግን 66 ከ65 አይደል የጀመረው? እንቀጥለው እኮ 66 ቀጥሉልኝ ማለት ነው። ላቋርጠው 65 ኖ ይቀጥሉ። ኦኬ ካልጨረሱት ቀጥሉ። አሁን ሐሳቡ እንዲገባህ ነው። መቼም አማርኛ እኔም አንተም በኩልነት እንረዳዋለን አይደል? ቃሉ ምንድነው የሚለው? ባመኑና ከክህደት በተጠነቀቁ ኖሮ ምን ያገኛሉ ነው። አሁን መስመር ላይ የተቀመጠ ነገር አለ። ከነርሱ ኃጢያቶቻቸውን በእርግጥ ባበሰን ነበር ይላል። ካንተ ማመን ይጠበቃል። በማን የምትለኝ ከሆነ በነብዩ መሐመድ ነብይነት ነው። ይህንኑ ሐሳብ 5:15 ላይ ወደ ኋላ መለስ ብሎ አብራርቶታል። ብታምኑ ከክህደት ብትጠነቀቁ ኃጢያቶቻችሁን እናበሳለን። አንድ የመጠቀሚያ ገነቶችን በእርግጥ ባስገባናቸው ነበር፣ ጀነትም ይገባሉ አለ። ምን ሲያደርጉ ነው ግን? ሲያምኑና ሲጠነቀቁ። በምኑ? በራሱ በቃሉ በራሳቸው መጽሐፍ ማለት ነው። የት ነው ያመጣው በራሳቸው የሚለውን? ከየቱ ጋር ያገኘው? ይሄው እዚህ ጋር እኮ ያነበብኩለት ምንድነው? የራሳችን መጽሐፍ አለን እኮ ይለናል። ራሱ እኮ ነግሮናል። ቁርአን ራሱ እኮ ለይቶታል። ከኛ ካንተ በፊት በነበረው መጽሐፍ ይለናል እኮ። አሁን ቅድም ሳነብ እሱ ሌላ አንቀጽ ነው። ሌላ አንቀጽ ነው። አሁን ይሄንን እናብራራዋ። ሌላ አንቀጽ ላይ እንሄዳለን። እዚህ ላይ ግን እነሱ ጋር በነበረው እኮ ሚል የለም። እዚህ ጋር እኔ ስላላወራው ትንሽ ላውራ።
ያው ብዙ ነው ያወሩት እርሶ ነው ትንሽ ላውራ ምንድነው እያልኩ ያለ አንድ ያልተስማማነው ነገር መምህር ያልተስማማነው ነገር ምንድነው እኔ አሁን በዚህ ካልተስማማን ልንስማማ አንችልም ምክንያቱም አሁን እኔ ማምነው እዚህ ጋር ኤንጅል ያለው ከናንተ በፊት የነበረው መጽሐፍ ሲል ከቁርአን በፊት የነበረው መጽሐፍ እነዚህ መጽሐፎች ናቸው እኛ የምናውቃቸው አንደኛ የሙሴ ቶራ የሚባሉት አምስቱ የህግ መጽሐፍ ናቸው ሁለተኛ የምናውቀው ወንጌል እናንተ ኤንጅል የምትሉት እኛ ወንጌል የምንለው ከዛ በፊት ቁርአን ከመውረዱ በፊት የነበረ ከ700 ወይ ከ600 ዓመት በኋላ ነው አይደል ቁርአን የወረደው ስለዚህ ከዛ በፊት የነበሩ መጽሐፎች እነዚህ ናቸው አሁን ቁርአን የሚያወራው ስለዚህ መጽሐፍ ነው ሌላ መጽሐፍ ተቆፍሮ የተገኘ መጽሐፍ የለም ከዛ በፊት ማለት ነው የትም መጽሐፍ የተገኘ የለም እስካሁን ያሉት መጽሐፎች በመረጃ የተገኙት መጽሐፎች እነዚህ ናቸው የወንጌል መጽሐፍ እነ ጳውሎስ የጻፉት መጽሐፍና እንደገና ደግሞ አሁን ያልኩት ማለት ነው የሙሴ መጽሐፍ ነው ያሉት ስለዚህ ቁርአን እየነገረን ያለው ማለት አላምንም ማለት ይቻላል ግን ቁርአን እየነገረን ያለው ስለዛ መጽሐፍ እያወራው ያለው ስለ ወንጌል ከዛ በፊት ያለው መጽሐፍ የሚለው ቁርአን ደጋግሞ ካንተ በፊት የወረደ መጽሐፍ የሚላቸው እነዚህን መጽሐፎች ሌላ መልክ ካልሰጠ ነው ማለት ነው ስለዚህ ቁርአን ስለሌላ መጽሐፍ ከሱ በፊት ስላለው መጽሐፍ ሲያወራ ስለኛ መጽሐፍ እያወራ ስለ ክርስቲያኖች መጽሐፍ እያወራ ስለ ሙሴ መጽሐፍ እያወራ ሁለት ማለት ነው እኛ ብሉይ ኪዳንና አዲስ ኪዳን ስለምንለው ማለት ነው ስለዚህ እነዚህን መጽሐፎች ናቸው ለኛ መጽሐፎች ብሎ እያወራን ያለ ነው እኔ አሁን ማወራው በዛ ሂሳብ ነው ሌላ እርሶ እያሉ ያለው እንደው ሌላ መጽሐፍ አለ ይሄኛው ትክክል አይደለም እያሉኝ ነው አሁን የገባኝ ነገር አሁን ስሰማ የገባኝ እናንተ መጽሐፍ ስለምትሉት አይደለም ቁርአን የሚያወራው ስለ ሌላ መጽሐፍ ነው የሚያወራው ካሉ ያ መጽሐፍ የት ነው ያለው አሁን እርሶ ያሉት አሁን ከባይብል ውጪ ነው የሚያወራው ካሉኝ ይሄ መጽሐፍ የሚያወራው ማለት የወረደ የሚለው ቁርአን የወረደ የሚለው ከኛ በፊት ስላለው መጽሐፍ ከሱ በፊት ስላለው መጽሐፍ ሆነ ያ መጽሐፍ የታል እሱ መጽሐፍ የት ነው ያለው እንግዲህ እኛ አለ የምንለው ከቁርአን በፊት ያለውን አሳየናችሁ ይሄው 66 ወይንም በኦርቶዶክስ ደግሞ 81 ይያልን ስለዚህ እኛ መጽሐፍ የምንለው እሱ ነው ሌላ አለ ወይ እሱ መጽሐፍ ሊያሳዩኝ ይችላሉ አለ ወይ እሱ መጽሐፍ በመረጃ የተገኘ አለ ወይ በጥናት የተገኘ በቁፋሮ የተገኘ አለ ወይ ስለዚህ ነገር እናውራ ማለት ወደ ሌላ ነገር ወደ ርዕሳችን ለቀን እንዳንሄድ ስለዚህ ማወቅ ስለፈለኩ ነው ሌላ መጽሐፍ አለ እርሶ የሚያውቁት ጨርሰሃል አዎ ጨርሻለሁ እሺ እኔም እስክጨርስ ጣልቃ እንዳትገባብኝ ጣልቃ አልገባሁም ከርዕሱም አልወጣም ርዕሳችን ቅዱስ ቁርአን በውስጡ ያሉት ሐሳቦች ከመጽሐፍ ቅዱስ የተወሰዱ ናቸው ወይስ አይደሉም የሚል ነው አንድ ሁለተኛ አንድን የቁርአን ጥቅስ ስንጠቅስ ሐሳቡን ቢያንስ ለመረዳት ሁለት ነገር መጠቀም አለብን ኮንቴንት እና ኮንቴክስቱን ማየት መቻል አለብን ምንም በቃሉ ላይ ያልተጻፈውን ነገር ቃሉን ሳታነበው ምዕራፉና ቁጥሩን ብቻ ጠቅሰህ ያለውን ቁጥሩንና ምዕራፉንና ቁጥሩን ብቻ በመጥቀስ ስለኛ ባይብል ያወራል ማለት ትዝብት ውስጥ ነው የሚጥልህ ቢያንስ ቃሉ ተነቦ እያንዳንዱን ኮንቴንት እያወጣን ካስፈለገም ኮንቴክስቱን ሐሳቡን ተያያዡን እያየን ነው ማብራራት ያለብን አሁንም አንተ እንደምታምነው ቅዱስ ቁርአን ከመጽሐፍ ቅዱስ ከተወሰደ ማስረጃ መጥቀስ ነበረብህ አንድም ጥቅስ ቅድም እንዳላቀረብክ ያንተ ያቀረብካቸው ከመን ጋር እንደሚገናኙ ስህተት መሆኑን ጠቅሼልሃለሁ በኔ በኩል ሶስት መረጃዎችን አቅርቤያለሁ አሁን የተከራከርነው ሶስተኛው ነጥብ ላይ ነው አንተ እንዳልከው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከመጽሐፍ ቅዱስ እንኳን ማንበብና መጻፍ ስለማይችሉ ወይም መጽሐፍ ቅዱስ በአረብኛ ቋንቋ በዘመናቸው ባይተረጎምም የእምነቱ ተከታይ ከሆኑ አረብ ክርስቲያኖች እሱ መረጃ የለውም አሁንም ቢሆን እንደው የሰሙትን አጽፈዋል ካልክ ቢያንስ የሰሙትን ካጻፉ ባይብሉ ላይ ያለው ምን መሆን አለበት ብያለሁ ቁርአኑ ላይ መገኘት አለበት እስቲ ብለን የተጻፈውን ወይም እሳቸው ያጻፉትን ስናነበው ከባይብሉ ተቃራኒ ሆኖ ነው ያገኘነው ተቃራኒ ከሆነ በፍጹም ተወስዷል ማለት አንችልም የሚወሰድ ነገር ስምም ነው የሚሆነው ያንተን ምሳሌ ይሄን ለማስረዳት በተማሪ መጠቀም ፈልጋለሁ ክላስ ውስጥ እየተማርን ያለ አንድ ሰነፍ ተማሪ በፈተና ወቅት ከጎበዝ ተማሪ ማለት ነው ከአንድ እስከ ለቀለበለት ጥያቄ መልሶቹን በማየት ገልብጦ እሱም ወስዶ መልሱን ይሞላል ከዛ በውጤቱ ሲታይ ሁለቱም 10 ከ10 ነው ያገኙት ስለኮረጀ ከዛ ስለወሰደ ጎበዙ ተማሪ ኤ ብሎ የሞላውን ሰነፉ ተማሪ ግን ቢ ብሎ ቢሞላው ኖሮ ጎበዙ ተማሪ ራይት ሲደረግለት እኮ ለዛኛው ኤክስ ነበር የሚደረገው ለምንስ ቢ ብሎ ይሞላል ከኮረጀስ ደግሞ ከኮረጀ ያንኑ ነው ከወሰደ ስለዚህ እዚህ ጋር አንደኛ በተቃራኒ መቀመጡ ነው ብያለሁ ሁለተኛስ ባይብል የማያውቃቸውን እውነታዎችም ጭምር አቅፏል የረሳቸው ባይብል መጠቀስ ግን የነበረባቸው
ያንን ነገር አቅፏል። ከየት መጣ? ከባይብሉ እንዳንል የለም ይሄ ታሪክ። ሰላ አንተ ምን አልክ ታዲያ በዚህ ሰዓት ሱራ 384ን ጠቀስክ። ሱራ 384 የቅዱስ ቁርአን ሐሳብ ከመጽሐፍ ቅዱስ መወሰዱን አይደለም የሚያሳየው። እኛ ማመን ካለብን ለነቢያት በተሰጠው ማመን እንዳለብን፣ በነቢያት ነብይነት ማመን እንዳለብን ይናገራል። ይሄ ጥቅስ ላንተ እንደ ማስረጃ የሚሆነው መቼ ነው? ከነብዩ መሐመድ ውጪ በየትኛውም ነብይ አናምንም ካልን፣ ከቁርአን ውጪ ቀደምት መለኮታዊ መጽሐፍቶች አልወረድንም ካልን የዛኔ ጥቅሱን መጥቀስ ትችላለህ። ይሄው እመኑ እያላችሁ አይደለም ወይ ይባላል። አሁን የተነሳው ነጥብ ቁርአን ውስጥ ያለው ሐሳብ ከመጽሐፍ ቅዱስ ተወስዷል ወይስ አልተወሰደም ከሆነ እንዴት ነው ሱራ 384 ማስረጃ የሚሆነው? ከዛ ወደ ሱራ 565 66 ገባ አነበብ ነው። በኃይለ ቃል እያወጣሁኝ ላብራራልህ ፈለኩኝ። ጥቅሱ የሚናገረው አንተ ካልከው ጋር አይደለም። አንተ ብታምን ከክህደት ብትጠነቀቅ ኖሮ አላህ ምን ሊሰጥህ እንደፈለገ ቃል ኪዳን የገባልህን ነው የሚዘረዝረው እንጂ በኢንጂል ይፈረዳል የሚል ነገር የለም። በመጀመሪያ ደረጃ በቁርአንም ሆነ በኢንጂል አይፈረድም። ፍርድ የአላህ ነው። እነዚህ መመሪያ ናቸው። ቃሉን በትክክል አላነበብከውም። ይፍረዱ የሚለው ቃል ያለው እዚህ ሱራ ሳይሆን ሌላ ቁጥር ላይ ነው። አውጥቼ ራሱ ላነብልህ እችላለሁ ከፈለከው። ያ ደግሞ ምንድነው? ህግና ስርዓትን ነው የሚያሳየው። ይፈረድብናል አይደለም ጥቅሱ። በምድራዊ ህይወታችን ስንኖር በአምላክ ህግ መተዳደር አለብን። ኢንጂል በወረደበት ጊዜ የነበሩ የኢሳ ተከታዮች መተዳደሪያ ደንባቸው ምን ነበር? ኢንጂል ነበር። ስለዚህ ሐራምና ሐላል ወይም ውግዝና የተፈቀዱ ነገሮችን ሁሉ በኢንጂል ህግ መዳኘት አለበት ነው። ስለ ጽድቅና ስለ ኩነኔ አይደለም ይፈረድባቸዋል ሲል መዳኘትን ነው፣ ምድራዊ ስርዓትን ነው። እንዲሁ የነብዩ መሐመድ ተከታዮች ደግሞ ነብዩ ሆነው ከተነሱና ቁርአን ከወረደ በኋላ በምን ህግ ነው የምንዳኘው? በቁርአን ህግ ነው የምንዳኘው። ምን ማለት ነው? ክልክል የሆነውን የምናወግዘው የተፈቀደውንም የምንተገብረው ቁርአን ባስተማረን መሰረት ነው። አንተ እንዳልከው ይፈረድባቸዋል ብሎ ስለ ፍርድ ቀን የሚያወራ አይደለም። ኮምፕሊትሊ ጥቅሱንም አላወቀውም፣ ሐሳቡም ከዛ ውጭ ነው። አሁን ወደ ነጥቡ ልመልስልህና ወደ ነጥቡ ስመልስልህ ነብዩ መሐመድ ማንበብና መጻፍ አይችሉም። በአረብኛ የተዘጋጀ መጽሐፍ ቅዱስም በዘመናቸው የለም። ስለዚህ ቅዱስ ቁርአኑን ከየት አመጡት ስልህ ማስረጃ በሌለው መልኩ አረብ ሀገር የገባ አንድ ክርስቲያን ነግሯቸው ይሆናል ካልክ ለምን ያንኑ አልጻፉትም? ታራ ለምን ተቃራኒ ሆነ እኮ ነው። አሁን ተቃራኒ ከሆነ አልተቆረጀም በለኝ። አይ ተቆርጇል ተወስዷል ካልክ ደግሞ ስምም መሆን አለበት። አይ እሳቸው መጀመሪያ ኢየሱስ በከብት በረት ተወለደ የሚለውን ሲሰሙ ወሰዱና በማን ነው ይሄ ዘንባባይቷ ዛፍ ስር ተወለደ አሉ። ለምን ታራ መኮረጅ አስፈለገ? ተቃራኒ ለመሆን ከታሰበ ይሄ ቁጥር ለሚሰማ ሰው ግልጽ ነው። ጥያቄ ሊጠይቁት ማለት እዚሁ ሳልወጣ እዚሁ ውስጥ ማለት እንዳሉት ብዙ ሲሆን እንትን ሊልብኝ ይችላል እና አሁን የምጠይቀው ጥያቄ ምንድነው? ለምሳሌ ስለመኮረጅ ተናግረው ትምህርት ቤት እኔ መጀመሪያም ስነሳ ካልወጥ ወሰደ የሚለው ሙሉ ለሙሉ ወሰደ አላልኩም። ይሄንን ነገር አስምሩልኝ። ሲጀምር ቃሉን ሲጀምር ክርክራችን ስንጀምር ወሰደ የሚለውን ሙሉ ለሙሉ ወሰደ ማለት ከፊል ወሰደ፣ ትንሽ ወሰደ፣ ብዙ ወሰደ፣ ሁሉንም ወሰደ የሚለው ያካትታል። እንደውም ስለ ትምህርት ቤት ሲናገሩ ሰማሁት እና አንድ ተማሪ ለምሳሌ ያህል የሆነ ጎበዝ ተማሪ ቢወስድ 10 ጥያቄ ቢኖር 10ሩንም ጥያቄ ከኮረጀ 10 ከ10 ያገኛል። ምንም ጥያቄ የለው። ስለዚህ ለምሳሌ ያህል የኮረጀው ወይንም የወሰደው 5 ጥያቄ ከሆነ የ5 ጥያቄ መልስ ከሆነ የሚያገኘው 5 ከ10 ነው። እንደ ጎበዙ ተማሪ 10 ከ10 አያገኝም። ስለዚህ እኔ ያልኩት ያለው ቁርአን 10 ከ10 ወሰደ አላልኩም። 10 ከ10 ከወሰደማ ቁርአን ሳይሆን መጽሐፍ ቅዱስ። ስለዚህ እኔ ያልኩ ያለሁት ሁሉንም ወሰደ አላልኩም። አሁን ለምሳሌ ያልኩት የጠቃቀስኩሎት ነገሮች አሉ። ቅድም የጠቀስኩሎት ጥቅስ ሁሉ አሉ። ሄዶ ማንበብ ይቻላል። ይሄ ቅድም ያነበብኳቸው ያው ሰው በኋላ ፖስትድ ስለሚሆን ማየት ይችላል። አሁን አይን ላይ ለምሳሌ በመርፌ ቀዳዳ መግባት ይቀላታል የሚለው እንደሱ አይነቱ ነገሮች ኤግዛክትሊ ኮፒ የተወሰዱ ናቸው። ስለዚህ ነው ያልኩት ቁርአን ሙሉ ለሙሉ ወስዷል አላልኩም። ሙሉ ለሙሉ እንዳሉት 10 ከ10 ወስዶ ከሆነ ኩረጃ ነው። ይሄ እንደሱ አይደለም። የተወሰነ ወስዷል። ከ10 ጥያቄ ቢኖር 5ቱን ነው የወሰደው እንጂ ሙሉን 10 በ10 ወስዷል አላልኩም። መጀመሪያ ላይ ስነሳ ስለተናገርኩ ማለት ነው። 1 ከ10 በሚለው ነው ኖ ማተር 1 ከ10 እንኳን ተማሪ ካገኘ ከጎበዝ ተማሪ 1 ኮረጇል አልኮረጀም እኮ ወስዷል እኮ አልኩ እኮ። በጣም ጥሩ። አዎ 1 ከ10 እንኳን ካገኘ ከጎበዙ 1 ወስዷል። ይሄ ማለት አንድ ስምምነት አለ ማለት ነው። አሁን በደንብ አድርገህ ቤዝ አድርገህ የተናገርከውን እንየው። ግመል በመርፌ ቀዳዳ ብትገባ ይቀላል ያልከውን ከቁርአን የቱ ጋር ነው ያለው? ከባይብል የቱ ጋር ነው ያለው? መኮረጁን እዚሁ እንድንተማመን አውጣው። እርሶ ሂዱና ቁርአን 7:40 ላይ አንብቡት።
እሺ 7:40 ከወንጌልስ ወይም ከመጽሐፍ ቅዱስ ማቴዎስ 19:24 ማቴዎስ 19:24 ስለዚህ የተኮረጀውን ቀዳሚውን እንየው ምን ብሎ ማርክ እንደሞላ ከዛ የኮረጀውን ኋላ ደግሞ እንዴት እንደገለበጠ እናጋልጠዋለን ምን ይላል አስቆራጅ ላንብበው አዎ አንብበው ኦኬ አይ እርሶን እየጠበቁ የኮረጀውን እጅ ከፍንጅ ካገኘ ነውማ ግዴታ ነው ፍርድ ቤት ቀርቦ እኮ ማስረጃ ሊቀርብበት ይገባል እሺ ማቴዎስ ያይኔ ትንሽ እንትን እያረገብኝ ስላል ሶሪ ይሄ እንትኑ እሺ ላንብብልህ ኖ ማተር ማቴዎስ ስንት ላይ ማቴዎስ 19:24 እሺ ማቴዎስ 19:24 ይሄንን ላንብብ እየተከታተልክ ምናልባት ከጎበዙ ሊጀምር ሐሳቡ እንዲገባቸው ከቁጥር 17 ጀምራለሁ ይቅርታ ከቁጥር 16 እነሆም አንድ ሰው ቀርቦ መምህር ሆይ የዘላለምን ሕይወት እንዳገኝ ምን መልካም ነገር ላድርግ አለው እርሱም ስለ መልካም ነገር ለምን ትጠይቀኛለህ መልካም የሆነ አንድ ነው ወደ ሕይወትም መግባት ብትወድ ግን ትእዛዝን ጠብቅ አለው እርሱም የትኞችን አለው ኢየሱስም አትግደል አታመንዝር አትስረቅ በሐሰት አትመስክር አባትህና እናትህን አክብር ባልንጀራህንም እንደራስህ ውደድ አለው ጎበዙም ይህንማ ሁሉ ከሕፃንነቴ ጀምሬ ጠብቄያለሁ ደግሞስ የሚጎለኝ ምንድነው አለው ኢየሱስም ፍጹም ልትሆን ብትወድ ሂድና ያለህን ሽጠህ ለድሆች ስጥ መዝገብን በሰማያት ታገኛለህ መጥተህም ተከተለኝ አለው ጎበዙም ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ኢየሱስም ለደቀ መዛሙርቱ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው ዳግመኛም እላችኋለሁ ባለጠጋ ወደ እግዚአብሔር መንግስት ከሚገባ ግመል በመርፌ ቀዳዳ ቢገባ ይቀላል አለ በትክክል አንብቤያለሁ ያ አሁን ኢየሱስ እያስተማረ ያለው ስለማን ነው በዚህ መሰረት ስለ ባለጠጎች ነው እዚህ ጋር አንብበው ነው ቁርአንን ደስ ይለኛል ግን መጀመሪያ እዚህን ጭብጥ እንውሰደው አሁን ኢየሱስ አሁን ስለማን ያስተማረው ባለጠጎች ምንም ነገር ቢያደርጉ ህግጋትን ቢጠብቁ ያለውን ነገር በመስጠት ረገድ ግን እንደሚከብዳቸው ባለጠጋ የሆነ ሰው መንግስተ ሰማያት ከሚገባ ይልቅ ግመል በመርፌ ቀዳዳ እንደሚሾልክ ነው አይደል ያስተማረው ያ ቁርአኑን አንብብልኝ ቁርአኑን ደግሞ እነዚህ የቀረጾቻቸውን ያስተባበሉ ከነርሱም የኮሩ ለነርሱ የሰማይ ከላይ ልጀምር ወይንስ አይ አንቀጽ አንብበው ማለት ነው ከምትፈልገው አንብበው 40 እነዚያ አንቀጾቻችንን ያስተባብላሉ ከእርሷም የኮሩ ወይኔ ላንብብልህ ተከታተለኝ አንተ ተከታተለኝ በሱ ነው ላንብብልህ አይው እነዚያ አንቀጾቻችንን ያስተባበሉ ከርሷም የኮሩ ለነርሱ የሰማይ ደጃፎች አይከፈተላቸውም ግመል በመርፌ ቀዳዳ እስከሚገባም ድረስ ገነትን አይገቡም እንደዚሁም አጋሪዎችን እንቀጣለን ባለጸጎችን ወይስ በጌታቸው አንቀጽ ያስተባበሉትን ያ አሁን እኮ ይሄ ሐሳብ እንዳልኩት ነው ሙሉ ለሙሉ ቀደም እንዳልኩት ነው ሙሉ ለሙሉ ኮኮረጀማ እኮ ሙሉ ለሙሉ ነው የምንለው ማለት አሁን ቀደም ያልኩት ነው አሁን 100% ሆነ ኤግዛክትሊ መጽሐፍ ቅዱስ ያለው ነው ማለት ያለበት ስለዚህ አሁን መርፌ ቀዳዳ የሚለው ራሱ ቢብሊካል ትርጉም አለው የመርፌ ቀዳዳ ማለት የመርፌ ቀዳዳ ማለት አይደለም በእስራኤል ውስጥ የነበረ ግመሎችን የማያሳልፍ ሰው ብቻ የሚያሳልፍ ግመል የማያሳልፍ በር ነው ይሄ ግመል ቀዳዳ የተባለ የግመል በር የተባለ ኢየሱስ ክርስቶስ ስለሱ ነው የሚያወራው እዛ ጋር መርፌ በግመል በመርፌ ቀዳዳ ብታልፍ ይቀላታል ያለው ከታሪክ አንፃር ነው የአይሁዶች ቦታን የመርፌ ቀዳዳ የምትባል በር ስላለች ስለዚህ ያን ማለት ነው ስለዚህ ይሄንኑ ወስዶ ቁርአን ስለዚህ ነው የሚያወራው ስለዚህ አውርቶታል መባክ ወንጌላዊ ተክሎ ፕሊስ እንዳዋቂ ለምን አንናገርም አሁን ምን ያገናኛቸዋል አንደኛ አስተምሮታቸው የተለያየ ነው እዚህ ቦታ ላይ ኢየሱስ የሚያስተምረው ሀብታም የሆነ ሰው ገንዘቡንም አውጥቶ መስዋዕትነትን ከፍሎ ወደ እምነት ጎዳና የመምጣቱ ነገር ቀላል እንዳልሆነና እንደከበደ ነው የሚናገረው ምሳሌውን ደግሞ ሲያቀርበው የግመልን ትልቅነት ከጠባባ መርፌ ቀዳዳ መሽሎክ ጋር አገናኘው ግመል በመርፌ ቀዳዳ ውስጥ መሽሎክ ይከብዳል የሚል ከሆነ አስተሳሰባችን ለሀብታምም እንደዚሁ ወደ መንግስተ ሰማያት የመግቢያ መንገዱ ጠባብ ነው አይደል ቅዱስ ቁርአን ደግሞ የሚያስተምረው በሀብት ስለበለጸገ ሰው ሳይሆን በጌታው አንቀጽ ስለካደ ኢአማኒያን ነው የሚያወራው ያኛው ሰው እኮ ኢአማኒ አይደለም ሁለተኛ የምትረዳው ህግን የጠበቀ ነበረ እዚህ ቦታ ላይ ግን አላህ የሚናገረው እነዚያ አንቀጾቻችንን ያስተባበሉ አለ አንድ
በጌታቸው አንቀጽ የማያምኑ ከእርሷም የኮሩ ከመቀበል ይልቅ በትዕቢት የተወጠሩ ለነርሱ የሰማይ ደጃፎች አይከፈትላቸውም ሩሃቸው ራሱ መንፈሳቸው ሰማያትን ጥሶ መውጣት አይችልም ነው በሩ ዝግ ነው ግመልም በመርፌ ቀዳዳ እስኪገባ ድረስ ጀነትን አይገቡም ማለት ጀነትን አይገቡም እንደዚሁም አጋሪዎችን እንቀጣለን በጌታቸው አምልኮ ላይ ሌላን በመደረብ የሚያጋሩትን እንቀጣለን ብሎ ስለ ከሃዲያን ስለ ጣዖታውያን ተናገረ እንጂ ስለ ሀብታም አልተናገረም አሁን አንተ ምንድነው የተቆረጀው ስለ መርፌ ቀዳዳ የምትል ሁለት ቃልን ባለ 6 ፊደል ሁለት ቃልን አገኘህና ባይብል ላይ መርፌ ቀዳዳ አልክ ስለዚህ ምን ትላለህ መሰለ አጠቃላይ በዚህ ምድር ላይ መርፌ ቀዳዳ የሚል ሰው ሁሉ ከባይብል የወሰደው ነው ማለት ነው ለምን ባይብል ላይ ነው ያለው ኖ ይሄ የሚለውና ያ የሚለው ይለያያል ሁለቱ የሚሉት ይለያያል አሁን የመርፌ ቀዳዳ የመርፌ ይሄ ታሪካዊ ነው በኢየሩሳሌም ውስጥ ያለ ቦታ ነው ይሄ ቦታ አሁን መርፌ ቀዳዳ ቢሆን ሶመኒ መርፌ በአለም ላይ ብዙ መርፌ አለ ስለዛ የሚያወራ ቢሆን ልስማማለሁ ትችላለህ አሁን ግን የሚያወራው ስለ ቦታ ስለ በር ነው የሆነች በር አለች መግቢያ በር አለች የመርፌ ቀዳዳ የምትባል በር አለች የሚያወራው ስለዛ በር እዚህ ጋር የሚያወራው ስለ መርፌ ቀዳዳ ነው ስለዛ ማን የሚያወራው ኢየሱስ ክርስቶስ ነው የሚያወራው ኢየሱስ ክርስቶስ ቁርአኑስ የሚያወራው ስለማን ነው መርፌ ቀዳዳ ሲል እኮ በራሱ መንገድ እኮ ተጠቅሞታል ግን ከዛ የወሰደው አለ እዛ ጋር ወስዶ አልወሰደም ምኑን ነው ወሰደ የምትለው አልወሰደማ ምክንያቱም ሐሳቡም አገላለጹም ተለያይተዋል በሐሳብ አይገናኙም በአገላለጽ አይለያዩም አንተ ምኑን ነው ወሰደው ገነት አይገቡም እኮ ይላል እዚህ ጋር አሁን እነማን ልንገሮት አሁን ቆይ ልንገሮት እነማን የሚለው ልተውና ሁለት ነገር ይስማማል እዚህ ጋር አንደኛ እዚህ ጋር ምን ይላል እስኪገባ ድረስ ገነት አይገቡም ይላል የእንትን ቁርአኑ ገነት አይገቡም ይላል የኛም ደግሞ ምንድነው መንግስተ ሰማያት ግመል በመርፌ ቀዳዳ ብትገባ ይሻላታል ይላል አሁን እዚህ ጋር ስለመግባት ነው ገነት ስለመግባት ነው ሁለቱም የሚያወሩት ቁርአን የሚያወራው መጽሐፍ ቅዱስ የሚያወራው ገነት ስለመግባት ነው የሚያወራው ስለዚህ ያ አይገቡም ነው ይሄም አይገቡም ነው እያለን ያለ ስላለ መግባት ነው መንግስት ያኛው አይገቡም ያለውን ግን ይሄ አይገቡም አላለማ መጽሐፍ ቅዱሱ ሀብታም ነው ያለው በቅዱስ ቁርአንም ሆነ በነብዩ መሐመድ ሐዲስ ባለጸጋ ገነት አይገባም ሚል ትምርቱም የለም ሽታውም የለም ለምን ከተባለ ወደ ጀነት ለመግባት ሀብት ሊከለክል አይችልም ወደ ጀነት ለመግባት ድህነት በር ሊሆን አይችልም ቁርአኑ የሚያስተምረው ጀነት ለመግባት እምነትና ስራ ወሳኝነት አለው ነው ስለ ሀብታም ማውራት ፈልጎ ብቻ አይደለም ምክንያቱም መንግስተ ሰማያት የማያስገቡ ነገሮችን እየተናገረ ሀብቱም አይደለም አሁን ሀብታም አይገባም አይደለም ሀብታም ሆኖ ጽድቅ የሚሰሩ አሉ ሀብታም ሆኖ መልካም የሚያደርጉ እሱን አንብበው ስለምን እንደሚያወራ ስለ ሀብታም ነው ነው ብዙ ሰዎች ኢየሱስ እያለ ያለው ያንን አይደለም በሀብታቸው ግፍ ስለሚሰሩ በሀብታቸው አመጽ ስለሚሰሩ ሰዎች እንጂ ሀብታሞች በአጠቃላይ አይገቡም አላለም እንዴ አይደለም ባይብሉንም ራሱ ከአውት ኦፍ ኮንቴክስት ነው የምታነበው ከላይ ጀምረን እንድገመዋ ወደዚህ የመጣበት ምክንያት ምንድነው መጨረሻ ላይ ሀብታሙ የተሰጠውን ትዕዛዝ መስራት ስለከበደው ነው ኃጢያት ላይ ስለሆነ ግብስ ስለሆነ አይደለም ምንድነው ያለው ይህንን ሁሉ ከህፃንነቴ ጀምሬ ጠብቅ ያለው ህግን ጠብቅ ሲለው ህግን እንደጠበቀ ገለጸለት ሀብታሙ ምን ቀረኝ ነው አሁን አይደለ የቀረውን እንየው አመጻ አልነበረም አሁን የቀረ ፍጹም ልትሆን ብትወድ አለ ፍጹም ልትሆን ብትወድ ሂድ ያለህን ሸጣህ ለድሆች ስጥ ከሀብቱ ጋር የተገናኘ ጉዳይ ነው ከዛስ መዝገብም በሰማያት ታገኛለህ መተህም ተከተለኝ አለው በዚህ ሰዓት ምን አለ ጎበዙ ይህን ቃል በሰማ ጊዜ ብዙ ንብረት ነበረውና እያዘነ ሄደ ምንድነው ያሳዘነው ኢየሱስ ክፉ ቃል ተናግሮት አይደለም ነገር ግን በሀብቱ መጣበት ያለህን ሽጥና ለድሆች ስጥ አለው ጉዳዩ ከሀብቱ ጋር ነው የሚገናኘው አዝኖ ሄደ አልተቀበለ ማለት ነው አይደል በሌላ መንገድ እያዘነ ሄደ ማለት ኢየሱስ የነገረው ታዲያ ምን አለው ኢየሱስም ለደቀ መዛሙርቱ ይላል ከዚሁ ጋር አያይዞ እውነት እላችኋለሁ ለባለጠጋ ወደ መንግስተ ሰማያት መግባት ጭንቅ ነው ያለውን መስጠት አይችልም ስለዚህ ይሄኛው በሀብቱና በባለጠጋው ሰበብ የተነገረ ከሆነ እዚህ ቅዱስ ቁርአኑ ላይ ደግሞ አላህ ምን አለ በኔ አንቀጽ የሚያስተባብሉ ከመቀበል የኩሩ ሰዎችን ሩሃቸው መንፈሳቸው ራሱ የሰማይ ደጃፍ አይከፈትለትም ማን ነው ኡስታዝ እኔ የሚያልኩት እሱን ነው አሁን ያልኩት እኮ ተመሳሳይ ነው አሁን ያኛው በሀብቱ ነው አትገባም የተባለው እርሶ አሁንም ሁለቱም የሆነ የእግዚአብሔርን ህግ ባለመፈጸማቸው ነው እየገቡ ያለው እዚህ ጋር ወደ ሲኦል እየወረዱ ያለው ሁለቱም ኮንቴክስት ሁለቱም ህግ ባለመፈጸማቸው አይደለም እነዛ በክህደታቸው ነው ያ መጽሐፉ እንዲላላ ገንዘብን መውደድ የኃጢአት ሁሉ ስር ነው ይላል የኛ መጽሐፍ ቅዱስ
ከኃጢአት ጋር የተያዘ ነው። እግዚአብሔርን ካለመታዘዝ ጋር ገንዘብን መውደድ ነው። ገንዘብን መውደድ ኃጢአት አይደለም። እኛ ለእርሱ አይደለም ለእኔ አለ ማለቱ አይደለም። እኔ አሁን ቁርአን አለ አይደለም ያልኩ ኃጢአት አይደለም ከመነሻውም ገንዘብን መውደድ። እኛ ግን እንደሱ አይደለም። ኖ እኔ ለምን መሰረት አድርጌ አይደለም የምነግርህ፣ ወንጌላዊ ተስፋ ሎጂክ ነው የምነግርህ። ልጨርስና እንትን ይላል። አሁን ገንዘብን መውደድ ማለት ሰው በገንዘቡ ሱሳይድ ያደርጋል፣ ሰው በገንዘቡ ኃጢአትን ይሰራል፣ ሰው በገንዘቡ ዝሙት ይሰራል፣ ሰው በገንዘቡ በወንድሙ ላይ ክፋት ያስባል፣ ያን ማለቱ ነው። ስለዚህ የገንዘብን መውደድ ማለት ከንትን ጋር አይደለም። አሁን ገንዘብ ሲኖረኝ ገንዘቤን መውደዴ ኃጢአት አይደለም፣ ግን ከገንዘብ ጋራ በተያያዘ መልኩ ሌላ የክፋት ስራ ከሰራንበት ማለት ነው። ስለዚህ ያን ነገር ካደረግንበት ያ የኃጢአት ስር ነው። ምክንያቱም ብዙ ሰዎች በገንዘብ አማካኝነት ነው ብዙ ጥፋት የሚሰሩት። ስለዚህ ያ ማለቱ ነው የሚገባኝ። ስለዚህ አሁን ልጠቅልለውና ሙሉ ለሙሉ አልወሰደም፣ ግን አሁን ሁለት ሐሳብ ተጠጋጊነት ያላቸው ነገሮች። አሁን ሁለቱም የሚያወሩት ሲኦል ስለመውረድ፣ የእናንተ መጽሐፍ የሚያወራው ሲኦል ስለመውረድ ነው፣ የኛም መጽሐፍ የሚያወራው ሲኦል ስለመውረድ። ያኛው እናንተ ባላችሁት መንገድ ነው ያ ሲኦል የወረደበት መንገድ። እኛ ደግሞ አሁን መጽሐፍ ቅዱስ ደግሞ ይሄ ሰው ገንዘብ በመውደዱ ምክንያት ማለት ገንዘቡን ከመከተል ይልቅ ዋጋ ከፍሎ ጌታን ከመከተል ይልቅ ለገንዘቡ ብልጫ ማድረጉ ነው ይሄን ሰው በዛ ምሳሌ ውስጥ በዛ ካታጎሪ ውስጥ እንዲገባ ያደረገው። ስለዚህ እኔ እነዚህ ቃሎች ይመሳሰላሉ ነው ማለት። የኢየሱስ ክርስቶስ ሰላም በሱ ላይ ይሁን ያስተማረው ትምህርቱም የጠቀሰው ምክንያቱም ድምዳሜውም ቁርአኑ ጋር ካለው ካልተገናኘ ቢያንስ ተወሰደ እንኳን ለማለት በር አይከፍትልህም። የሐሳብ መስማማት አለበት፣ አይገናኙም። አንተ ግን ምንድነው ማስረጃ ስንል በመርፌ ቀዳዳ ብለዋል ግመልን። መጽሐፍ ቅዱስ ላይም ግመል በመርፌ ቀዳዳ እስኪገባ ብለዋል። ኖ በመርፌ ቀዳዳ እስኪገባ የተባለው ስለምንድን ነው? ማንን ነው ብለን ስናየው ስለምን እንደሚያወራ ቀጥሎ ያለውን ነገርኩት እኮ። እሱ ብቻ አይደለም፣ ሁለቱም የሚያወሩ ሲኦል ስለመውረድ ነው እያልኩ ነው። ሁለቱም ያም ቁርአንም ሲኦል ስለመውረድ ሲኦል ስለመውረድማ እዚህ አንቀጽ ብቻ አይደለም፣ 1000 አንቀጽ ልጠቅስልህ እችላለሁ። ለምሳሌ በሌላ ቦታ የነብዩ መሐመድን ነብይነት ያላመነ ጀሃነም እሳት ይገባል አለ። አንተ ደግሞ የቱ ጋር ሄድክልኝ? ወደ ወንጌል ገባህና በምን ላይ ሄድክ? ማርቆስ ወንጌል ላይ ሄድክና ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ብለዋል አልከኝ። ቁርአንም ያላመነ ይፈረድበታል ብሏል፣ ወንጌልም ያላመነ ይፈረድበታል ብሏል። ስለዚህ ተወስዷል። አይደለም፣ ይሄ ኩረጃ አይደለም። መጀመሪያ ቁርአኑ ያላመነ ይፈረድበታል ሲል ምንን ቤዛ አድርጎ ነው? ወንጌሉ ላይ የተጻፈውስ ምንድነው? ሐሳባቸውን ነው መውሰድ ያለብን። ፊደልና ቃላትማ ከሆነ የምትወስደው ነው ማለት በቃ ዓለም ላይ አንዱ ከሌላው ኮርጇል ማለት አለብን። ለዚህ ማረጋገጫው ምንድነው? አንዱ ወንጌል ራሱ ነው። ከብሉይ ኪዳን በጣም ብዙ ጥቅሶችን ኮርጀዋል ጸሐፊዎቹ። ለምሳሌ ጳውሎስ ሲናገር ብዙ ጊዜ ምንድነው የሚለው? የተጻፈ መሆኑን ይናገራል። ስለ ጳውሎስ ለነገር ፈልጌ አይደለም፣ ይሄ ነገር የተጻፈ ነው ይላል። ኮረጀ ማለት አይደለም። ይሄ መጽሐፉ መጀመሪያም የነበረ ከሆነ ከዛ መጽሐፍ ላይ ምንድነው ያደረገው? በቃል የሰማውን ወይ እየተናገረ ነው። ስለዚህ ወደ ነጥቡ ስንመለስ ርዕሱን እንደምንም ለማስለቀቅ አትሞክር። ቅዱስ ቁርአን መጽሐፍ ቅዱስ የወሰደውን አንድ ሐሳብ ማግኘት አይቻልም። የፈለገ ቢሆን እንዳልከው ቃላትማ ከሆነ አላልከም። አሁን ቃላት ከሆነ ሌላ ቦታ ምን አለ መሰለህ? ቃላት ከሆነ እዚህ ቦታ እናቁምና ሌላ ጥቅስ ልስጥ። አሁን ቁርአን 5:45 አንብቡልኝ። ኦኬ፣ በዚህኛው እንትን እንበልና ቁርአን 5:45 እሺ፣ 5:45 ምን የተወሰደ ነው? ይሄም አንብቡልኝ። እሺ፣ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫም በአፍንጫ ጆሮም በጆሮ ጥርስም በጥርስ ይያያዛል፣ ቁስሎችንም ማመሳሰል አለባቸው ማለት ላቆም። ዘሌዋውያን እናንብበው። እሺ፣ ዘሌዋውያን 7 እሺ፣ ይታገሱኛል። እሺ፣ ቁጥር እቺ እንትን እያለች ነው። ዘሌዋውያን 7 ከ3 እስከ 6 እሺ፣ ሰቡንም ሁሉ ላቱንም የሆድ ዕቃውንም የሚሸፍነውንም ቁጥሩ ግን ትክክል ነው። ከሱ ጋር የሚገናኝ አልመሰለኝም። ዘሌዋውያን 7:3 ቆይ ሶሪ ይቅርታ፣ ዘጸአት ይቅርታ፣ ዘጸአት 21 እሺ፣ ዘጸአት ስንት? ዘጸአት 21 ከቁጥር 23 እስከ 25 ጉዳት ግን ቢያገኛት ህይወት በህይወት አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል። ልቀጥል ወይስ ላቁም? በቃ ስለዚህ እዛ ጋር የሚያወራው ስለ ጥርስ በጥርስ እግር በእግር እንዲያለ ነው የሚናገረው። ኤኒዌይ ቁርአኑም የሚናገረው እንደዛ ነው። አሁን ያነበቡልኝ ዘጸአትም ዘሴም ነገር ነው የሚያወሩት።
አሁን መቼም ይሄንን በምንም መልኩ እንትን ልንለው አንችልም። ዘ ሴም ቲንግ ነው። አሁን ያነበቡልኝና ቁርአን ላይ ያነበቡት ተመሳሳይ ነው። አሁን ይሄም አይመሳሰል መልኩ ላስረዳህ እችላለሁ። በጣም ሲምፕል በሆነ መልኩ ምንም ችግር የለም። አዎ ወደ ቁርአኑ እንመለስ። ቁርአኑ እዚህ ቦታ ላይ ይህንን ያቀፈው ህጉ አድርጎ አይደለም፣ የእምነቱ አንድ አካል አድርጎ አይደለም ያቀፈው፣ ታሪክን ነው እየተናገረ ያለው፣ የነበረውን ነው የሚገልጸው። የህጉ አካል አድርጎ ልክ ኦሪት ላይ እንዳለው ህግ በቁርአንም ላይ ይሄ ህግ ገባ አይልም። ጥቅሱን እንየው። በእነርሱም ላይ ነው ያለው። መጀመሪያ ገና ሲጀምር በእኛ ላይ አይደለም። የተውራት ተከታይ በሆኑት አላህ ተውራትን በሰጣቸው እስራኤላዊ ኖት ዩ እናንተን አይደለም። እናንተማ የወንጌል ተከታይ ናችሁ። ኦሪትን እኛ ሁለቱንም እናምናለን። ብሉይ ኪዳንና አዲስ ኪዳን እኛ እናምነዋለን። አሁን እኛ ግን አትከተልም ኦሪትን። አሁን ርዕስ አታስቀይር እንጂ አዲስ ብሉይ ኪዳንን ህጉን አትከተለውም አንተ። እሱን በዕብራውያን መልእክት ብቻ ማቆም እንትን እኔ በግሌ እከተላለሁ። ትከተለዋለህ? ህጉን ትተገብረዋለህ? አዎ በደንብ ኦሪት ላይ ያለውን ህግ ጌታ ብሏል። የህግ አልሽርም ልሽር መጣው አላለማ። ህጉን ትተገብረዋለህ ህጉ ላይ ያለውን። ስለ ዝሙትም ስለ ነፍስ ግድያ ስለ ሰሙት ሁሉንም አላልኩም። አቅሜ በፈቀደ መጠን አሁን ሁሉ ኖ ወደ ጥቅስ ልመለስ። በቃ ማንም ሰው ያረጋውም የሚችለውን ያረጋል። ሰው ስለሆነን ፐርፌክት ሰው የለም። ግን በሚችለው መጠን ስለንጽህና አይደለም ማለት ህጉን ራሱ አታምንበትም። ማታምንበት ህግ አሉ በዚህ ዘመን ተሽሯል የምትላቸው ነው። አንተ አቅም ኖሮ ትተገብረዋለህ ወይስ አትተገብረውም ሳይሆን በአዲስ ኪዳን ዘመን ተሽሯል አልልም፣ ተፈጽሟል ብዬ አምናለሁ። አንዳንዱ ነገር ተፈጽሟል። በብሉይ ኪዳን በትንቢት መልክ የተጻፉ በአዲስ ኪዳን የተፈጸሙ አሉ። በትንቢት መልክ እግዚአብሔር ይሆናል ብሎ ያላቸው የተፈጸመ። አንተ ቃሉን ከማመን የተፈጸመውን ማመን አለብህ። ይሄ በኋላ ሰፊ ነገር ስለሆነ ሌላ ጊዜ ብናወራው ይሻላል። እና በብሉይ ኪዳን የተፈጸመ ይሄ ይቅርብን፣ ወደ ሌላ ይሄንን ያዝልኝ ብቻ። እኔም ሌላ ጥቅስ አላመጣም። የተፈጸሙ አሉ። ህጉን ነው አምነህ የምትቀበለው እንጂ ተግባሩን አይደለም። ተግባሩ ተፈጽሟል አይደል? አሁን የጠቀስከው ቁርአን ይሄንን እየተናገረ ነው። አስተውል። በእነርሱም ላይ ነው ያለን። አንድ የተውራት ተከታይ በሆኑት እስራኤላውያኖች ላይ አላህ ተውራትን ሲሰጣቸው ምን ህግ ሰጥቷቸው ነበር ነው አሁን ጥያቄው። ቅድም የጠቀስከው ሱራ 10:37 ነው ይሄንን የሚገልጸው። ከበፊቱ ያለውን መጽሐፍ የሚያረጋግጥና በውስጡም ያለውን የሚዘረዝር ነው ብሏል አይደል? ምን ዘረዘረ ስለ ተውራት ስንል አላህ ምን አለ? በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫም በአፍንጫ ጆሮም በጆሮ ጥርስም በጥርስ ይያያዛል፣ ቁስሎችን ማመሳሰል አለባቸው ማለትን ጻፈን አለ። አንቀጹ ምን መልእክት አለው? አላህ ለሙሳ በሰጠው ተውራት ውስጥ ወሰን አልፎ የሰውን አይን ያጠፋ አይኑ እንዲጠፋ፣ ጥርስ ያወለቀ ጥርሱ እንዲወልቅ፣ እንደዚሁ ደግሞ አፍንጫን የጎዳ አፍንጫው እንዲጎዳ፣ የገደለ እንዲገደል፣ በጥቅሉ ወሰን ባለፈው ወንጀል ልክ እሱም ላይ ወሰን መታለፍ እንዳለበት ጽፈን ነበር ነው ያለው አላህ ማለት ነው። እንዳልከው ደግሞ አንተ ወሰድከንና ይሄው የተጻፈው ብለህ ዘጸአት ላይ ያሳየህን አይደል? ስለዚህ አንድ ለቅዱስ ቁርአን ምስክር ሆንክ ማለት ነው። ቅዱስ ቁርአን የተናገረው ነገር የመጨረሻ ሐሳብ መምህር ያልኩትን ከሰሙኝ እያልኩ ያለው ምንድነው? ቁርአን የባይብልን መጽሐፍ ወስዷል ስል ይሄው ወስዶ ራሱ እስከቷል። ይሄው አስቀምጦልናል። ቢወስደውማ ልልህ ነው አልቀጥላ። ቢወስደውማ ባይብሉ ላይ ግን ስለማን እንደተጻፈ ገና ላነብልህ ነው። አየህ፣ ነገር ግን ህጉን ቁርአን መመስከሩ አንተ ደግሞ ኦሪት ላይ መኖሩን ማረጋገጥህ ቁርአን ከአላህ ዘንድ የመጣ መሆኑ ማስረጃ ነው። አንድ ኖ ከአላህ ዘንድ የመጣ ሳይሆን ከመጽሐፍ ቅዱሱ ተወስዶ ነው ተኮርጆ ነው ደግሞ እንዳንል መጽሐፍ ቅዱሱ ስለማን ነበር የሚያወራው ነው ጥቅሱ። እንሂድ። ምን ይላል ኦሪት ዘጸአት አሁን ያነበብከው ላይ ምዕራፍ 21 ላይ እንሂድ ከቁጥር 14 ሰው ግን ቢደፍር ባልንጀራውን በተንኮል ቢገድለው እንዲሞት ከመሰወያ አውጥተህ ውሰደው። አባቱን ወይ እናቱን የሚመታ ፈጽሞ ይገደል። ሰውን ሰርቆ ቢሸጥ ወይ በእጁ ቢገኝ እርሱም ፈጽሞ ይገደል። አባቱን ወይ እናቱን የሚሰድብ ፈጽሞ ይገደል። ሁለት ሰዎችም ቢጣሉ አንዱም ሌላውን በድንጋይ ወይ በጡጫ ቢመታ ያም ባይሞት ነገር ግን ታሞ ባልጋው ላይ ቢተኛ ተነስቶም በምርኩዝ ወደ ሜዳ ቢወጣ የመታው ንጹህ ነው። ነገር ግን ተግባሩን ስላስፈታው ገንዘብ ይከፍለው ዘንድ ያስፈውሰውም ዘንድ ግዴታ አለበት። ሰውም ወንድ ባሪያውን ወይ ሴት ባሪያውን በበትር ቢመታ ቢሞትበትም ፈጽሞ ይቀጣ። የተመታው ግን አንድ ወይም ሁለት ቀን ቢቆይ ገንዘቡ ነውና አይቀጣ። ሁለት ሰዎች አለ። አሁን ተከታተል ከዚህ ጀምሮ። ሁለት ሰዎች ቢጣሉ ያረገዘችንም ሴት ልጁን እስክትጠነግፍ ቢገፏት ባትጎዳ ግን የሴቲቱ ባል የጫነበትን ያህል ካሳ ይስጥ። ፈራጆቹም እንደፈረዱበት ይክፈል። ጉዳት ግን ቢያገኛት ህይወት በህይወት አይን በአይን ጥርስ በጥርስ እጅ በእጅ እግር በእግር መቃጠል በመቃጠል ቁስል በቁስል ግርፋት በግርፋት ይከፈል አለ። ስለማን ነው የሚያወራው? ስለ መጽሐፉ ላይ ነው።
አይደለም የሚያወራው ስለተጣሉ ሁለት ሰዎች ያረገዘች ሴት ላይ እርምጃ ቢወሰድ አሁን ወደ ነበብከው ሱራ 5 ላይ ግን ስንሄድ በእነርሱም ላይ በውስጧ ነፍስ በነፍስ አይን በአይን አፍንጫ በአፍንጫ ጆሮ በጆሮ ጥርስ በጥርስ ይያያዛል ቁስሎችን ማመሳሰል አለባቸው ማለትን ጻፍን ብሎ ጀነራል ህግ ነው የሚናገረው እንጂ ስላረገዘች ሴት ጉዳይ አንስቶ ስለተጣሉ ሰዎች ጉዳይ አንስቶ አይደለም አጠቃላይ በተውራት ውስጥ ያለው ህግ ወሰን አልፎ በሰው ድንበር ላይ ወሰን በማለት አደጋ ያደረሰ ሰው እሱም ባደረገው በወሰደው እርምጃ መሰረት ይወሰድበት ነው ከሁለት ሰዎች መጣላት ወይም ከርጉዝ ሴት ጋር አገናኝቶ አይደለም ቀጠለና ደግሞ ቁርአኑ ምን አላውን ቅድም ያስቆምከኝ በርሱም የመጸወተ ሰው ደግሞ ለርሱም ለሰራው ኃጢያት ማስተሰረያም ነው አዲሽናሊ ግዴታ ደግሞ ሂድና ተበቀል አይደለም የመጸወተ ማለት ይቅር ያለ ማለት ነው ተበድሎ ሳለ ይቅር ላለ ሰው ለኃጢያቱ ማስተሰረያም ነው ስለዚህ ተውራት ምንን ያስተምር ነበር ብሎ ነው ቁርአን እዚህ ቦታ ላይ የሚናገረው አንደኛ ወሰን አልፎ ድንበር ጥሶ በሰው ላይ አደጋ ያደረሰ ሰው እሱም ባደረሰው አደጋ ልክ ራሱ ላይ እንዲደርስበት ይቅር ብያለው ለጌታዬ ካለ ደግሞ ኃጢያቱ ማስተሰረያ ነው አለ ይሄኛውን ግን አሁን ያልከው ዘጻፍ ላይ አናገኘው ካላገኘ ነው አሁንም ቅዱስ ቁርአን ከአላህ ዘንድ የመጣ መለኮታዊ ህግ እንጂ ከባይብል በፍጹም የተኮረጀ አይደለም ምንም ኤቪደንስ የለንም ያው እኔ እንግዲህ አቅርብ ያለው እንትኑን ያው ለሰው መተው ነው እኔ አሁን እንትን የሆነ ኃይለኛ ክርክር ለመፍጠር ሳይሆን አሁን እኔ ያስቀመጥኩትን ሰው አይቷል እንግዲህ የተለያዩ አሁንም ካላሰለቸው ዝም ብሎ ማንበቡ ምንም አይሰራም ብዬ ነው ስለዚህ ነው እንደ ሰው ያየው ታው እንጂ አይ የርሶንም እኮ የርሶንም ያል ሁሉም መቼም አይቶ የራሱን ነገር ይወስዳል እንደውም በጣም ረድተውኛል እያነበቡ አይ ቲንክ ይሄኛው ፍሪዝ እያረገብኝ ስለተቸገር ባትሪ ሎ ስለሆነ ፍሪዝ አርጓል እንደውም እያነበቡ እየረዱኝ ነው ስለዚህ እግዚአብሔር ይስጥልኝ ማለት እፈልጋለሁ በተረፈ ምክንያቱም እኔ መጽሐፍ ቅዱስ ማንበቤን ቅዱስ ቁርአንም አልከለከለኝም ሁለተኛ ደግሞ እንድንግባባበት ነው ዋናው ዓላማ እና እዚህ ላይ ወደ መቋጫው ከመሄዳችን በፊት አንዳንድ ነጥቦችን እናንሳቸው ኦኬ እሺ ቀጥል ምንም ችግር የለም እሺ አይ ምንም ችግር የለውም አሁን እንግዲህ እኔ እነዚህን ዝርዝር ያው የጠቀስኳቸውን ሄዳችሁ አነጻጽራችሁ ማንበብ ትችላላችሁ በፊት ዝርዝር የተናገርኩትን ያው አንዳንዱን ነው ከአቡ ሃይደር ጋር ያወራ ነው አንዳንዱን አሁን እያብራሩን ያለው የተወሰነው ነው ግን ቀደም በጣም ወደ 10 12 ጥቅሶችን ሰጥቻችኋለሁ እናንተ ገብታችሁ እያነጻጸራችሁ ማየት ትችላላችሁ በተረፈ እንግዲህ እነዚህ ነገሮች ተናግሬ ያለው ያሉትን ሁሉንም ወሰደ ብዬ አይደለም መጀመሪያም ስከራከር ሲጀምር ከሰማችሁኝ ያው የተወሰነውን ወስዷል በሚል ነው እሳቸው እንግዲህ አልወሰደም ብለው የራሳቸውን ማብራሪያ ሰጥተውናል የሚቀጥለው ነገር ካሉት ፖይንት አንሱና ቀጥታ ያው ወደ መደምደሚያው በኋላ እንሄዳለን አጠቃላይ ምንድነው በቅዱስ ቁርአን ውስጥ የነቢያት ታሪክ ተጠቅሰዋል የነቢያት ስም ተጠቅሷል ስለ እምነት ስለ ህግ ተጠቅሷል ነገር ግን በቅዱስ ቁርአን ውስጥ ያለው የነቢያት ታሪክ አስተምህሮታቸው አቀማመጡ ይዘቱ መልእክቱም ባይብል ውስጥ ካለው ጋራ አይገናኙም ስፔሻሊ መጽሐፍ ቅዱስ ፈጽሞ የዘነጋቸው ሊጠቀሱ የሚገባቸው የነበሩትን ቅዱስ ቁርአን በሰፊው አብራርቶታል አንድ ምሳሌ ልስጥህ ከሞት በኋላ መቀስቀስን ዳግም ትንሳኤ መኖሩን ቅዱስ ቁርአን ያስተማረውን 100ኛውን ባይብል አያውቀውም አልጠቀሰውም ነው ከናካቴው በተቃራኒው ገልጾታል አይደለም የለም ራሱ ፈጽሞ ከሞት በኋላ ህይወት መኖሩን ለመጀመሪያ ጊዜ ሙታን መቃብር ላይ በስብሰው እንደማይቀሩ እንደሚቀሰቀሱ ያስተማረውን ነብይ ታውቀዋለህ በእናንተ ወንስ በእናንተ እየጠየቅኩ ነው እንጂ በእኛማ ነግረሃለሁ በእኛማ ጳውሎስ ብዙ ጊዜ ጽፏል እንደምንቀሰቀስ ጳውሎስ በብዙ ነው የመጀመሪያው ነው ማለት የመጀመሪያው ስብከት የትኛው ነብይ ነው ሙታን ትንሳኤ እንደሚያገኙ አፈር ሆነው እንደማይቀሩ እንደሚቀሰቀሱ በጌታቸው ፍርድ ሚዛን ቀርበው አምላካቸውንና ነቢያትን አምነው የተከተሉ ለጀነት በአምላካቸውና በነቢያቱ የካዱ ጀሃነም እሳት እንደሚገቡ የሰበከ ነብይ ማን ነው ለምሳሌ ከአዳም እስከ ሙሴ ይታወቃል የሙታን ትንሳኤ የሙታን ትንሳኤ እነሱ እንትና ራሱ ብድራቱን አይቶ ይላል እንደሚነሳ ያቅ ነበር አሁን ለምሳሌ ያለ ስለ ሙሴ በነግርህ የግብጽን እኔ አሁን ስለ መጽሐፍ ቅዱስ ነው ማውራ ስለዚህ የግብጽን ሽንኩርት እንቢ ያለው ያመለጠው ብድራቱን ተመልክቶ ነበር ትኩር ብሎ ተመልክቶ ነበር ይላል ስለዚህ ይሄ ሰው አይቷል ማለት ነው ወደፊት የሚመጣውን አይቷል ማለት ነው ስለዚህ ሙሴ ራሱ አይቷል ሙታን ከመቃብር እንደሚቀሰቀሱ አላስተማረም ሙሴ ኖ አስተማረ ሳይሆን እሱ ራሱ ነበረው አሁን ሞቶ ሰው እንደማይቀር ማለት ነው ሞቶ እንደማይቀር እንደሚነሳ ያምን ነበር ሙሳ ራሱ ማለት ነው ሙሴ ማለት ነው እሱም ያምን ነበር እኛ ግን አሁን ትንቢተ ዳንኤል ላይ ብትሄድ
ዳንኤል ጽፎልናል ስለዚህ ጉዳይ ማለት ነው። ዳንኤል ነብይ ያው እናንተ በሱ አታምኑ። ኖ እኛ እናምናለን። አላህ በላከው ነብይ ሁሉ እናምናለን። ያንን ማመናችንን ለማረጋገጥ ባይብል አያስፈልገንም። ጌታ አላህ እንደነገረን አንተም እንደጠቀስከው ነቢያትን ሁሉ እናምናለን። በቁርአን ውስጥ በስም ያልተጠቀሱ ይኖራሉ። ዳንኤል የሚል ስም ቁርአን ውስጥ የለም። አላህ ካልጠቀሳቸው ነቢያት ሊሆን ይችላል እሱ። ምንድነው የምንለው እዚህ ቦታ ስንመጣ? በአጠቃላይ ለነቢያት በተሰጠው እመኑ ስላለን ነቢያትንም በተሰጣቸው አምነናል እንላለን። በስም የተጠቀሱት አራቱ ብቻ ናቸው። ስለዚህ አራቱን ጠቅሰን ስናምን የተቀረውን ጥቅላዊ ነው። እኔ ልልህ የፈለኩት ይህ አይነት ከአዳም ዘመን ጀምሮ መኖር ያለበት ነው። ምክንያቱም ሰው ልጅ የተፈጠረው በዚህ ምድር ላይ ዘላለም ሊኖር አይደለም። ዘላለም የሚኖርበት አንድ ዓለም አለ፣ የትንሳኤው ዓለም። ወይ በተድላ ጀነት ይኖራል ወይ በስቃይ ጀሃነም ይኖራል። እዚህ ምድር ላይ የተፈጠረው ወደ ዘላለም ሊሸጋገር ነው። በምንድን ነው የሚሻገረው? ጌታ አምላኩን በማመን አቅሙ በፈቀደ መጠን በህጉ ከኖረ ከሞት በኋላ የሥራውን ዋጋ ያገኛል። ዘላለም በተድላ ይኖራል። እምቢ ብሎ የተላከለትን ነብይ ሳይቀበል አምላኩን ሳያመልክ በህጉ ሳይኖር በኃጢአት ባህር ላይ ዋኝቶ ያለ ንስሐ ደግሞ ከሞተ ከፊት ለፊቱ ጀሃነም እሳት ይጠብቀዋል። ስለዚህ ቅዱስ ቁርአን አሁን ምን ይላል? ባይብል ፈጽሞ አያውቁም ያልከውን አላህ የላካቸው ነቢያትና መልእክተኞች ሁሉ አስተምረዋል ነው የሚለው። እንደውም አረብኛው ምን ይላል? ወማ ኑርሲሉል ሙርሰሊና ኢላ ሙበሽሪና ወሙንዚሪን፣ መልእክተኞቻችንን በጀነት አብሳሪ ወይንም በጀሃነም አስጠንቃቂ አድርገን እንጂ አንልካቸውም ነው ያለው። ማንኛውም መልእክተኛ ለማህበረሰቡ ሲላክ ይሄን ሁለት ነገር ነው ይዞ የሚመጣው። ካመናችሁ በጌታችሁ በህይወት ዘመናችሁ እሱን ካመለካችሁት በትእዛዙ ከኖራችሁ ጀነት አላችሁ፣ ብስራት ይባላል። እምቢ ብላችሁ ከአምላካችሁ መንገድ ከወጣችሁ በኃጢአት ባህር ዋኝታችሁ በንስሐ ሳትመለሱ ከሞታችሁ ጀሃነም እሳት ይጠብቃችኋል፣ ያስጠነቅቃል። ወደ ባይብል ስንመጣ ሙሴ የአላህ ሰላም በሱ ላይ ይሁን የህጉ መጽሐፍ ተሰጥቶታል፣ ኦሪት አይደለም? ለእስራኤላውያኖች እንዲናገር ራሱም እንዲተገብር አርአያ እንዲሆን። ጥያቄው አሁን ምንድነው የኦሪት የመጨረሻ ግብና ዓላማ? አንድ እስራኤላዊ የእግዚአብሔርን ህግ ጠብቆ እግዚአብሔርን በህይወት ዘመኑ ቢያመልከው የሙሴን ነብይነት አምኖ ቢቀበል ልቡን ወደ ጣዖት አምልኮ ሳያዞር ቢሞት ምንድነው መጪው ተስፋ ስንል ለዚህ ሁሉ ዋጋው የትንሳኤ ቀን ገነት ይገባል እንዳትል የለም ስለ ገነት የሚያወራ የኦሪት ክፍል። በተቃራኒው ሌላ እስራኤላዊ በኦሪት ህግ ክዶ እግዚአብሔርን ማምለክ ትቶ ልቡን ወደ ጣዖት ቢያደርግ ምን ይጠብቀዋል? ጀሃነም ይጠብቃል የሚል ማስፈራሪያ የለም። አሁን ወደ ራሱ ስመልስ ምንድነው ቁርአን ግን ይሄን አስተምሮናል። ሙሳ እንኳን እንዳስተማረ ይሄን ትምህርት ቅዱስ ቁርአን ከባይብል የተወሰደ ቢሆን ኖሮ ምን ይሆን ነበር ውጤቱ? እነዚህንም ይዘነጋቸው ነበር። ባይብል እንደዘነጋው ቁርአንም ይዘነጋል። ለምን? ዋና ነው ባይብል የሚኮረጅበት መጽሐፍ ሆኗል፣ የሚያስኮርጅ ሆኗል። ታዲያ ሄደን ስንኮርጅ ጭራሽ ባይብሉ ያላዘውን ቁም ነገር የሆነ ዕውቀትን ቁርአን ይዞ መጣ። ኦኬ በትንሳኤ ጉዳይ እኛም ከናንተ እኩል እናምናለን። ትንሳኤ የሚገኝበት መንገድ ነው እንጂ የምንለያየው በትንሳኤ መጽሐፍ ቅዱስ ያወራል። አሁን ለምሳሌ ኢየሱስ ክርስቶስ መንግስተ ሰማያት እንድገባ ምን ላድርግ አለው። መጥቶ አይደል? ትዝ ይሎታል። መንግስተ ሰማያት እንድገባ ምን ላድርግ ብሎ ጠየቀው። ኦኬ በመጽሐፉ በሙሴ ህግ የተጻፈውን ህግ አክብር አለው። ሲለው እሱን ከልጅነቴ ጀምሮ ጠብቄያለሁ አለ። ቅድም ያነሱት ቃል ማለት ነው። ኦኬ አንድ ነገር ይቀርሃል አለ። ያለን ሽጥና ተከተለኝ አለ። ሰውየው ባለጠጋ ነበርና ስለዚህ አዝኖ ከመከተል ወደ ኋላ እንደተመለሰ እግዚአብሔር ቃል ይናገራል። እና ምን ማለት ነው? እነዚህ ሰዎች ራሳቸው በብሉይ ኪዳን ያሉ ሰዎች የዘላለም ህይወት እንዳለ ያውቃሉ። እንደውም ምን አሉት? አንድ ሰው አንድ ሚስት አገባ አለ። ሳትወልድለት ሞተ። ሁለተኛው አገባት፣ አልወለደ። ሶስተኛው፣ አራተኛው አለና ሰባተኛው ጋር ሲደርስ ሰባተኛው ከሞተ እሷ ሞተች። መንግስተ ሰማያት ሲሄዱ ለማን ትሆናለች አሉት። እነዚህ ሰዎች አላቸው አይዲያ፣ ትንሳኤ እንዳለ ያውቃሉ። ሰው ከሞተ በኋላ ወይ ሲኦል ወይ ገነት እንደሚገባ ያውቃሉ። ይሄንን ምሎት ማለት ብሉይ ኪዳን ላይ የለም ለሚለው አለ። ኤግዛክትሊ ትንሳኤ አለ ምናምን እያሉ አይስበኩት እንጂ ሞት የዘላለም ሞት እንዳለ ህይወት እንዳለ ያውቃሉ። ለዚህ ነው ኃጢአት ስርየት ካህናት በዛ ጊዜ ያደርጉ የነበረው ማለት ነው። በአይሁዶች ስርዓት ማለት ነው። ያንን ራሳቸውን እያነጹ ወደ እግዚአብሔር መንግስት ለመግባት ማለት ነው። ስለ ትንሳኤ የሚለው ነገር በብሉይ ኪዳንም ነበረ፣ የትንሳኤ ነገር ነበረ። ሰዎችም ያንን ስለሚጠብቁም ነው። የስጋ ሞትማ ይሞታል። አዳምም ሞተዋል፣ እነ ሔዋንም ሞተዋል፣ ከዛ በፊት ያሉትም ሞተዋል። ተስፋ ያደርጉ የነበረው ከዛ በኋላ ያለው ህይወት ህግ በመጠበቅ ማለት ነው። አዲስ ኪዳን ሌላ ጥያቄ ነው፣ እሱ ሌላ ጊዜ እናወራዋለን። ስለዚህ ህጉ እስኪፈጸም ማለት አዲስ ኪዳን እስኪመጣ ሰዎች በብሉይ ኪዳን ትንሳኤ እንዳለ ያውቃሉ፣ ሞትም እንዳለ ያውቃሉ። ማለት ትንሳኤ ማለት የዘላለም ህይወት ወይ የዘላለም ሞት ማለት ነው።
ስለዚህ ይሄንን ለማድረግ ነው ጽድቅን የሚሰሩት መልካም ነገር ህጉን የሚጠብቁት ከዚህ አንፃር ብሉይ ኪዳንም ላይ ነበር ማለት ነው አዲስ ኪዳን ላይ ደግሞ ስትመጡ ደግሞ በጣም ብዙ ቦታ አለ ኢየሱስ ራሱ እኔ ህይወትም ትንሳኤም ነኝ ብሏል እነ ሐዋርያው ጳውሎስ ሰብከዋል ስለ ትንሳኤ በመጨረሻ ቀን እንደምንነሳ ሌላ አካል ለብሰን እንደምንመጣ ይሄን ሁሉ ዘግበውታል ስለ ትንሳኤ ቁርአን ካወራው በላይ እንደውም መጽሐፍ ቅዱስ አውርቷል መጽሐፍ ቅዱስ ፉል ኦፍ ሪስትሪክሽን ነው እንደውም ተስፋችን እሱ ነው መጽሐፍ ቅዱስ ሚለን ተስፋችን እሱ እንደሆነ መጨረሻ ላይ መነሳት እንዳለ የዘላለም ህይወት የዘላለም ሞት እንዳለ ይነግረን የምናምንበት ወይ ይለያያል እንጂ እናንተም እንዳላችሁት በመጨረሻ ቀን እንደምንነሳ እኛም እናምናለን አሁን የማንተማመነው ምንድነው እናንተ የሚነሱ ሰዎች ወደ ገነት የሚገቡ ሰዎች በዚህ መንገድ ነው ስለምትሉ እኛ ደግሞ ኖ አይ ሰው ወደ መንግስተ ሰማያት የሚገባው በዚህ ነው ስለምንል እሱ ውስጥ መግባት ስላልፈለኩ ነው ሰፊ ሐሳብ ስለሆነ ስለዚህ የትንሳኤ ነገር ይወራል ሎት ፈልጌ ነው በብሉይ ኪዳንም በአዲስ ኪዳንም ወንጌላዊ ተክሎ ያው ሁለት ነገር የሳትክ ይመስለኛል ስትጀምር እኛ በትንሳኤ እናምናለን ያልከው እኔ አታምንም ብዬ አይደለም የተነሳሁት አታምንም ብዬ አልተነሳሁም ምንድነው ለለህ የፈለኩት ቅዱስ ቁርአን ሐሳቡን ከመጽሐፍ ቅዱስ የወሰደው ቢሆን ኖሮ መጽሐፍ ቅዱስ ፈጽሞ ያልጠቀሳቸውን ያላወሳቸውን ግን ሊወሱ የሚገቡ ነገሮችን እሱም አብሮ በረሳቸው ነበር መጽሐፍ ቅዱስን ጥሶ ወጥቶ ግን በሰፊው አስረድቶናል ምሳሌ ያልኩኝና ከሞት በኋላ ህይወት መኖሩን ትንሳኤ መኖሩን በተመለከተ ማስተማሩ ላይ ነው ያንተ ማመንና ለማመን አይደለም እኛ ሙስሊሞች ከናንተ እንሻላለን አይደለም ያልኩት መጽሐፍቶቹ ላይ ነው ቅዱስ ቁርአን ሲያስተምረን ይህ አስተምህሮ የጀመረው ከመጀመሪያው ሰው ከአደም ዘመን ጀምሮ ነው ነቢያት ሁሉ ሲሰብኩት የነበረ ስብከት ነው አንተ ደግሞ ጥቅስ ፎከስ አድርገህ የምትነግረኝ ከአዲስ ኪዳን ዘመን ጀምሮ ነው በአዲስ ኪዳን አለ ወይም የለም ሳይሆን ይሄ በራሱ ምን ያሳየናል ብሉይ ኪዳን ላይ ትንቢተ ዳንኤል ማነው ነብዩ ዳንኤል ምዕራፍ 12 ላይ የተናገረው በራሱ እንኳን አንድ ጥቅስ እንኳን ብታገኝ ጥቅሱ ራሱ በቂ አይደለም ምክንያቱም ጥቅሱ የሚናገረው ከሞቱት መካከል እኩሌቶቹ ነው ይነሳሉ ያለው ሁሉም አይደለም ሁሉም እንኳን አይልም ጥቅሱን ሄደን ብናነበው ግን እንደዛም ሆኖ ለጊዜው ምንድነው የምልህ ቅዱስ ቁርአን ስለ ትንሳኤ ቀን ያብራራውን የበለጠ ላልከው ከፈለክ ቀጠሮ ያዝለት እኔ የበለጠ ዓለም ሩቡን አይናገርም ባይብል ከዘፍጥረት እስከ ራእይ ስለ ትንሳኤው ዓለም የሚናገረውን አውጣው እኔ በቅዱስ ቁርአን ያለውን አዘጋጃለሁ ቁርአን ያስተማረውን መንገድ ሩቡን እንኳን መግለጽ የሚችል ምድራዊ መጽሐፍ የለም ከቁርአን ውጪ ምክንያቱም ትነሳለ ብቻ አይደለም በትንሳኤ አለማመን ምንድነው ፍርዱ ለምሳሌ አንድ ክርስቲያን ነው ከሞት በኋላ ህይወት አለ ብዬ አላምንም ማለት ይሄም እምነት ከሃዲ ያሰኘዋል መጽሐፍ ቅዱስ ይናገራል ያላመነ ከሃዲ ነው የሚል በትንሳኤ ከሞት በኋላ መነሳትን ሁለተኛ አንድ ሰው ከሞት በኋላ ትንሳኤ መኖሩን ማን ሄዶ አየው ቢልህስ በምን አረጋገጠው ምን ማስረጃ ይኖረናል ቢል ባይብል በሚሰጠው ማስረጃና ቁርአን በሚሰጠው ማስረጃ መካከል ሰማይና ምድር የተራራቀ ነው ይሄ ወደ ምን ድምዳሜ ያመራናል አሁንም ወደ ሌላ እንዳልገባበት መጽሐፍ ቅዱስ ቁርአን ይበልጣል ወደሚለው ሳይሆን ባይብል ውስጥ የሌሉ ነገሮች አሉ ማለት ነው ቁርአን ውስጥ ካሉ አልተኮረጀም አልተወሰደም ምንጩ ከጌታ አላህ ዘንድ የመጣ ነው አላህ ራሱ በምዕራፍ 27 ሱረቱ ነምል ቁጥር 6 ላይ ወኢነከ ለቱለቀል ቁርአን ሚን ለዱን ሐኪሚን ዓሊም አንተ ጥበበኛና አዋቂ ከሆነው አላህ ዘንድ ቁርአንን ትሰጣለህ ነው ያለው ከራሱ ከአላህ ዘንድ በሌላም ስፍራ ላይ ሲናገር ተንዚሉ ሚን ረቢል ዓለሚን ከዓለማቱ ጌታ የተወረደ ነው ከብሉይ ኪዳን አልተወሰደም ከአዲስ ኪዳን አልተወሰደም እንኳን 100% ወይ 70% አንተ እንዳልከው ይቅርና 1% የለም የራሱ አገላለጽ ሰውን የሚቀርጸው ሌላው እንኳን ይቅርና እንኳን ይመሳሰላሉ ያልካቸውን ታሪኮች ብናየው አገላለጹ ራሱ ተቃራኒ ነው ባይብል በነበረ ነው የሚገልጸው አንድ እንትን ነበረ ወደ እንትና መጣ ይህንን ጠየቀው እንዲህ አይነት ነገር ተመለሰለት ያኛውም ሰው ይህን ይዞ ሄደ አይነት ታሪካዊ ትረካን ሲያዝ ባይብል ግን ማነው ቁርአን ግን አስታውስን ነው ሁሉ የሚናገረው ምክንያቱም አሁን ስለ ኢየሱስ ሲናገር ለምሳሌ የመርየም ልጅ ኢሳ እንዲህ ባለ ጊዜ አስታውስ ሙሳ ለህዝቦቹ እንዲህ ባለ ጊዜ አስታውስ ኖህም ከህዝቦቹ ጋር እንዲህ ባለ ጊዜ አስታውስ እያለ ተራኪው ሌላ አካል መሆኑን ነው ራሱ የሚናገረው አየ ነብዩ መሐመድ ወስደው ከዛ ቢጽፉት ኖሮ ኑህ የሚባል ነብይ ነበረ ህዝቦቹን እንዲያደረገ መጨረሻ ለጥፋት ውሃ የሚሆን መርከብ እንዲሰራ አይነት ይገልጻል ቁርአኑን ግን ስታየው ራሱ ምንድነው የሚለው አስታውስ እያለ ወደ ኋላ ዘመን ይመልሰሃል እንዲህ ባለ ጊዜ እያለ ተራኪው ሌላ አካል ነው ማለት ነው አቀራረቡም ይዘቱም መልእክቱም ውጤቱም ከባይብል ጋር አይገናኝም ካልተገናኘ ተወስዷል ማለት በፍጹም አንችልም ለማለት ነው እንጂ ሌላ ነጥብ ስለመግባት አይደለም
እንግዲህ ያው እርሶ እንደዛ ብለዋል። እኔም ትንሽ ሰመራይዝ የሆነ ነገር ልናገር። ያው እኔም ወስዷል ያልኩበት የራሴ የሆኑ ምክንያቶችን አቅርብ ያለው ወስዷል የሚል ማለት ነው። ስለዚህ የተለያዩ ሀሳቦችን አቅርበናል በየግላችን ማለት ነው። እርሶ እንዳሉት አሁን ለምሳሌ ስለ ትንሳኤ ብዙ ማውራቱ ከባይብል ይልቅ ከባይብል ላይ አልወሰደም ማለት አንችልም። አንዳንድ ጊዜ ሰዎች እኔ ከነገርኩት በላይ ሆነው ሊናገሩ ይችላሉ። እኔ አሁን ለምሳሌ በጣም ጥሩ ተናጋሪ ከሆነ አንድ ሰው ከኔ በላይ ሊናገር ይችላል። የተወሰነ ብነግረው ከዛ ተነስቶ በጣም ከኔ የተሻሉ ነገሮችን ማድረግ ይችላል። ይሄ ሪዝን ሊሆን አይችልም ማለት ነው። መጽሐፍ ቅዱስ ላይ ያለው ስለ ትንሳኤ ትንሽ ነውና ቁርአን ላይ ደግሞ ብዙ ነው ያለው በሚል አይ ቁርአን ከመጽሐፍ ቅዱስ አልወሰደም የሚለውን አስኬድም። ምክንያቱም እኔ አሁን የሆነ ነገር ቢነግሩኝ ከርሶ በላይ በተሻለ መልኩ ልናገር ይችላል፣ ወይንም እኔ የሆነ ነገር ብነግሮት ከኔ በተሻለ መልኩ እርሶ ሊነግሩኝ ይችላሉ። ስለዚህ እኔ ይሄንን አልስማማም ሐሳቡን። ምክንያቱም ስለ ትንሳኤ መጽሐፍ ቅዱስ ያወራል። ኦኬ ቁርአን ስለ ትንሳኤ ብዙ ስላወራ ከመጽሐፍ ቅዱስ አልኮረጀም የሚለውን አያስኬድም። ስለዚህ ስለ ትንሳኤ እንደውም ቀድሞ ከቁርአን በፊት የጻፈልን መጽሐፍ ቅዱስ ነው። ምክንያቱም እድሜው ስለሚበልጥ መጽሐፍ ቅዱስ እድሜው ስለሚበልጥ ቀድሞን ስለ ትንሳኤ ስለ መነሳት ሞት እንዳለ ትንሳኤ እንዳለ አስቀምጦልናል። የሚነሱ ማን እንደሆኑ የሚነጠቁ ማን እንደሆኑ ወደ እግዚአብሔር መንግስት የሚገቡ ማን እንደሆኑ በዝርዝር አስቀምጦልናል። ብዙ አለመናገሩ ቁርአን ከመጽሐፍ ቅዱስ ውስጥ አልወሰደም ለማለት አያስችለንም። ቁርአን ብዙ ስለጻፈ ማለት ነው። ስለዚህ እኔ መደምዳሚያ ይሄ ነው። በተረፈ እኔ ደስ ብሎኛል። እውነቱን ለመናገር ደስ ያለኝ ለምንድን ነው መነጋገር መቻል በራሱ እንዲህ አይነት ዳያሎግ መኖሩ ለኔ ትልቅ ነገር ነው። ምክንያቱም አንዳንድ ጊዜ ተነጋግሮም ተጣልቶ ወደዛ ሂድ ተብሎም የሚከድበት ጉዳይ ስላለ ማለት ነው። ስለዚህ እኔ በጣም ደስተኛ ነኝ። እውነቴን ነው መምህር፣ በጣም ደስ ብሎኛል። ምክንያቱም እንዲህ አይነት ነገር መፈጠር አለበት። ሁላችንም በስነ ስርዓት ያለንን እምነት እንግለጥ። ሰዎች የራሳቸውን የሆነ ድምዳሜ ይወስዳሉ። አሁን ከተናገርነው የእርሶ አመዝኖ ከሆነ እኔ ክርስቲያንም ቢሆን የእርሶን ቢቀበል ግድ የለኝም። እኔ እውነቱን ለመናገር ማለት ነው። ስለዚህ የኔ ደግሞ ሐሳብ አሸንፎት የሚቀበል ሰው ካለ መቀበል ይችላል። ስለዚህ የራሳችን ሐሳብ አቅርበናል። ወደፊትም ደግሞ በእንዲህ አይነት ነገሮች መነጋገር ይቻላል። እንዲህ በስርዓቱ ግጭት በሌለበት መልኩ ማድረግ ይቻላል ብዬ አምናለሁ። እኔ እንግዲህ በዚህ ደምድመን ብንወጣና ሌላ ጊዜ በሌላ ነገር መገናኘት የምንችልበት ሁኔታ ቢፈጠር ደስ ይለኛል። አይ ዶንት ኖ የእርሶን ሐሳብ አለው። ምንም ችግር የለውም። እንደውም ሌላ ጊዜ እንድንገናኝና እንድንቀጥል አንዱም ያደርገን አንዱ የሌላውን እምነት ሳይተች ሳንሰዳደብ እኛ ዘንድ ያለውን አጉልተን ለማሳየት ሁለታችንም ጥረት አድርገናል። ይሄ የመከባበር ውጤት ነው። ለመቀጠል የሚያስፈራ ነገር አይኖርም ማለት ነው። ግን ዛሬ መሰዳደብ መነቃቀፍ ቢኖር ኖሮ ስድብ ዛሬ ከተጀመረ ቀጣዩ ምን ሊሆን ይችላል የሚለው ነገር ሊያስፈራን ስለሚችል ገደብ ይኖረዋል። እንዳልከው ደግሞ ራይት የሚሰጠው ወይም ኤክስ የሚያደርገው ህሊና ነው። ሶስተኛ ሰው አይደለም የሚፈርደው። ለህሊናችን እንተወዋለን። ራሳችንን ሪቫይዝ ማድረግ አለብን። በቀጣዩ ነገሮች መቀጠላቸውን ሙሉ በሙሉ እስማማለሁ። ነገር ግን አሁን መሆን ያለበት ምንድነው? ልክ ዛሬ አክብሬ ያንተ ፔጅ ላይ እንደመጣሁኝ አንተ ደግሞ በእንግድነት እኔ ቤት ትመጣለህ፣ ሁለተኛው ሶስተኛ አንተ ጋር አራተኛ እኔ ጋር እያለ ተራ በተራ በየፔጁ እየመጣን ርዕስም እየቀየርን በተለይ ደግሞ መሰረታዊ ነገር ብናነሳ ስለ አምላክ ማንነት ባህሪያቱ ቁርአን ምን ይላል፣ መጽሐፍ ቅዱስ ምን ያስተምራል፣ ኢየሱስ በእስልምና ምንድነው፣ መጽሐፍ ቅዱስ ወይም በክርስትና ምንድነው፣ ኃጢያት ምንድነው፣ ከየት መጣ፣ እንዴት ነው ከኃጢያት መዳን የምንችለው፣ እንዲህ የመሳሰሉ መሰረታዊ ነገሮችን አንስተን መነጋገር መቀጠል ይቻላል። እኔም መክራችሁ እዚህ ውስጥ ያላችሁ ሰዎች ትልቅ ምክሬ እየቆረጣችሁ አንዳንድ ነገር ባሰሩ ጥሩ ነው። ምክንያቱም ከቻላችሁ ሙሉውን ነገር ፖስት ብታደርጉ በጣም ይመረጣል። ምክንያቱም አንዳንድ ጊዜ ስትቆርጡና ስትሰሩ እኔም የራሴን ሳቀርብ እንትን ጥል ይመጣል። ስለዚህ በምትችሉት መጠን ፖስት የምታደርጉ ሙሉውን አቅርቡት። ሙሉውን ይዩ፣ ሰው ራሱ የራሱን ጄጅ ያድርግ፣ የራሱን ነገር ይውሰድ። ብዙ ጊዜ ስለማይ ነው ማለት ነው እንዲህ አይነት ነገር ብዙ ጊዜ ያለውና እንዳልኩት እሱ የመለሱ ሊመልስ ተገቢ ነው። ባለፈው የመለሱት መልስ ልክ ነው። የሰሙት ነገር ስላለ መመለሱ መቃወሚያ አይደለም። ግን አሁን ሁለታችን እኩል ስለሆነ ያወራ ነው አንዳችንን እንትን ስላላደረግን ሙሉውን ስሙት፣ ሙሉውን ፖስት አድርጉ። የፈለገውን ሐሳብ ይውሰድ ባይነኝ። እኔ ምናልባት ከተሳሳትኩ ሊያርሙኝ ይችላሉ። እንደዛ ቢሆን የኔ ምርጫዬ ነው። እንዳሉት ደግሞ ዋናው ሪካርድ አንተ ጋር እኮ ነው የሚቀረው፣ እኔ ጋር የለም። አሁን ሪካርድ አንተው ማለት ከሆነ በኋላ ሰዎች ያወጡታል። አሁን እኔ ጋር ነው ሪካርድ፣ ማንም ሰው ያገኘዋል፣ ሼር ማድረግ ይችላል፣ መውሰድ ይችላሉ። እኔ እዚሁ ላይ ነው ፌስቡክ ላይ ፖስት ይሆናል። ከፈለገ ወደ ዩቲዩብ ይውሰዱት ወይ የፈለገ ቦታ፣ ሁሉም ላይሆን ይችላል። አንዳንድ ሰዎች ይሄን ስለሚያደርጉ ቆንጽላችሁ የሆነ ሰው ያውጣታችሁ ከምታደርጉ ሙሉውን ሰው ሰምቶ የራሱን ፍርድ ቢወስድ ይሻላል ለማለት ፈልጌ ነው። ስለዚህ ዋናውና ማስተሩ አንተ ጋር እስካለ ድረስ ለመቁረጥ እንኳን የሚያስብ ሰው ቢኖር
ዋናውን በማሳየት ማጋለጥ ይቻላል። አንድ ይሄ ነው። ሁለተኛ ደግሞ እውነትን በሰዎች ልብ የሚያስቀምጠው እኮ አላህ ነው። አንተ ኤዲት ስላደረግከው ስለቆራረጥከው አላህ ሊያሳስተው ያልፈለገውን አንተ ማሳሳት አትችልም። ልክ አላህ ሊመራው የፈለገውን አንተ ማጥመም እንደማትችለው ከኔና ካንተ የሚጠበቀው እውነት ነው ብለን ያመንበትን ነገር ለሰዎች ማስተላለፍ ነው። ሰው ልብ ውስጥ ግን እንዲገባ ማድረግ አንችልም እኮ። በእኛ ሳቅመዋለን ካሁን በኋላ በእውነት መንገድ ላይ ጸንተን ለመኖር የአላህ ጥበቃ ነው የሚያስፈልገን። ሰው ምንድነው የሚሆነው? አንተ እንኳን እንዳልከው ወይ ከክርስቲያን ወይ ከሙስሊም ቆራርጦ ሌላ መልእክት የሚያስተላልፍ ሰው ሲኖር ዋናውን በማሳየት የሰውየውን ሐሰተኝነት በጋራ ማጋለጥ ይቻላል። ስለዚህ በቀጣይነት መንፈስ እንዲኖረን ይሄን ነገር አስብበት። ከቻልክም አሁን ቀን መወሰን እንችላለን። ቀኑንም ርዕሱንም አይ አሁን አይወሰንም እናወራና ከእርሶ ጋር አሁን ፍሬንዴ ስለሆኑ ኮሙኒኬት አደርገውታለሁ። ስለዚህ እግዚአብሔር ይስጥልኝ አክብረውኝ ስለመጡ በእውነት አንዳንድ ሰዎች በጣም ጦርነት ይሆናል ብለው ያሰቡ ሰዎች አሉ። ምንም ጦርነት የለም። እውነት ጦርነት አያመጣም። ስለዚህ በዚህ መልኩ ስላለቀ ደስ ብሎኛል። እንደውም እርሶም ድሮ ያጠና ተራ ልጅ እንደሆነ አውቄያለሁ እና እኔም ያጠና ተራ ልጅ ነኝ። ኤኒዌይ ያጠና ተራ ነው ያደኩት። አይ ቲንክ ያው እንግዲህ እንደባደብ ነበር እዛ ተደባዳቢዎች ስለሆናችሁ ምናልባት እዛ እንተዋወቅ ይሆናል። የኮልፌ ልጅ ያጠና ተራ ልጅ ነኝ። እርሶም እንደዛ እንደሆኑ ሰምቻለሁ። በጣም ደስ ይላል። ጓደኞቻችን እስላሞች ነበሩ እዛ አካባቢ በጣም ሙስሊም ማህበረሰቦች ነበሩ። ቤታቸው ገባለው። በተለይ የጾማቸው ጊዜ እየገባን ምግብ ሁሉ እንበላለን። በጣም የምንዋደድ ፋሚሊ። እኔ አሁን ለምሳሌ 15 የሚሆን ፋሚሊ 15% የሚሆን ሙስሊሞች አሉ የተዋለዱ ስልጤ ብሔረሰብ ውስጥ ዘመዶች ስላሉኝ አክስቶች አሉኝ። ኢትስ ኦኬ። አንዳንዴ እውነት ሌላ ነው፣ ፍቅር ሌላ ነውና በጣም ደስ ብሎኛል ስላገኘሁት። እንዲህ አይነት ስርዓት ያለው ነገር ማውራት ስለቻልን በጣም ደስተኛ ነኝ። እንግዲህ ለሌላ ጊዜ በሌላ ነገር ደስተኛ ነኝ። እንግዲህ ዛሬ በቤተ ተቀበለኸኛል፣ አመሰግናለሁ። የሚጠጣ ነገር አላቀረብክም፣ በርግጥ ቅርብ ይለኝም ማለት ነው። ይወጣው ግን ያው ከምድራዊ መጠጥ ይልቅ መንፈሳዊን መጠጥ በጋራ ጠጥተነዋል። በላጩ እሱ ነው ዋናው ነገር። የስጋው ጉዳይ ይደረሳል። ስለዚህ ምናልባት ቀን ወስኑ የሚሉ ኮሜንታተሮችም አሉ፣ ኮሜንት የሚጽፉ። አሁን መወሰን ከተቻለም ችግር የለም፣ ካልተቻለም እሱ እንዳለው በግል ተነጋግረን እንይዛለን። ነገር ግን ከወዲሁ ሁላችንም ማወቅ ያለብን አንተም ፔጅ እኔም ፔጅ ከተወያየን ዋናው መልእክቱ እስከሆነ ድረስ ጀስቲስ እንዲኖር ተራ በተራ መሆኑ መጠበቅ አለበት። ይህንን ነው መተማመን ያለብን። ርዕሱን ደግሞ ያ ነው የሚያስኬደው። እጠብቃለሁ እንግዲህ አላህ ያድርሰን ለቀጣዩ ውይይት። አሜን። እግዚአብሔር ያድርሰን ሁላችንም። መልካም ቀን ብያለሁ። አሁን ከሳቸው እኩል ነው የምወጣው፣ ሌላ ነገር አልናገርም። እንግዲህ ሁላችሁንም ሰላም ሁኑልኝ። ግን መውጣት እንዴት እንደሚሆን አላውቅበትም። ይቅርታ ነገረኝ። እኔ ስወጣ ይወጣሉ እርሶም፣ ምንም ችግር የለውም። በቃ አመሰግናለሁ።